አቤቱ 2 መክሊት ሰጠኝ ነበር አለ። የተሰጠውንም አልካድም። አያችሁ 2 መክሊት ነው የሰጠኝ አለ። በሶስተኛ የመጣው ግን አንድ ተሰጥቶት አንዱን የቀበረው ነበረ። ከአንድ ብሶ ያንኑን የቀበረው ማለት ነው። አያችሁ ጨካኝ ቢሆን አንድ ይሰጠው ነበር ወይ ነው። አሁን ሰነፍ ብዙ ነገር ይደረድራል። ስለዚህ የሰው ብዙ ሊሰጠው አይገባውም። ለአንዱ እንኳን አልታመነምና ማለት ነው። ባላወቅ ነው። እግዚአብሔር ግን ባወቀው ነው የሚሰራ። አያችሁ እኛ ባላወቅ ነው። እግዚአብሔር ልክ ነው። አያችሁ ይሄን ለምን ጥቁር አደረክ ለምን ቀይ አደረክ ሊባል አይገባም። እግዚአብሔርም ሲሰጥ እንደዚያ ነው። አያችሁ እንደ ሃይማኖት ጽናት እንደ አእምሮ ስፋት ነው ጸጋ የሚሰጥ። አንድን የ4 ዓመት ሕፃን የ60 ዓመት የአባቱን ሱሪ ቢያስታጠቁት ምን ሊሆን ይችላል? የሰውየው የሃይማኖት የምግባር ጽናት አልባነቱ የተሰጠውን እንዳይጠቀምበት አድርጎታል። እና ብዙ ጊዜ እግዚአብሔር የሚባርከንም የሚያከብረንም በጸጋችን ልክ በሰጠን ልክ ነው የሚፈርድልን። እግዚአብሔር የሰጠን ብዙ መክሊት አለ። ያለ መክሊት አልፈጠረንም። እኔንም እንዲሁ ዝም ብሎ አይደለ የፈጠረኝ ልንል አንገባም። ጸጋችን ይልቁንስ የተዳፍኖ ከሆነ ያን የተዳፈነውን ጸጋ እንዲገልጥልን እግዚአብሔርን እንጠይቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘሃሎ ወይሄሉ ዘመጻ ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ። ዘሃሎ የነበረ ወይሄሉ የሚኖር ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣ ወካዕበ ይመጽእ ዳግመኛ ይህንን ዓለም ለማሳለፍ በክበበ ትስብእት በግርማ መለኮት የሚመጣ የአብ የባህሪ ልጁ የድንግል የባህሪ ሥጋ ልጇ ኢየሱስ ክርስቶስ ከአብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ሕይወቱ ጋራ ከዘላለም እስከ ዘላለም ከምድር እስከ አርያም ድረስ ቸር ስሙ ክብር ምስጋና ይድረሰው። የአሸናፊ የእግዚአብሔር እናቱ የመለኮት አዳራሹ የእግዚአብሔር አገሩ ወላዲተ አምላክ ድንግል ማርያም ሕይወተ ልቡናንና ስመ ክርስትናን ገቢረ ተአምራት ወመንክራት ሀዩ ከመመላእክትን ለማግኘት ምክንያት ሆናናለችና እግዚአብሔር እንዳከበራት መጠን ስለ አማላጅነቷ ስለ ንጽህናዋ ስለ ዘላለማዊ ድንግልናዋም ክብር ምስጋና ይድረሳት። ክርስቲያኖች ኦርቶዶክሳውያንና ኦርቶዶክሳውያት እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? ሰው የሆነልን በስጋ በአካለ ስጋ የተመላለሰልን ስደታችን የተሰደደልን ሞታችን የሞተልን ጌታችን ኢየሱስ ክርስቶስ በድጋሜ ክብር ምስጋና ይድረሰው። ዛሬ ለዐቢይ ጾም 6ኛ እሁድ ነው። ጾማችን ታላቁ ጾም ከገባ 6ኛ ሳምንት እያስቆጠርን ነው። ዛሬ ከኔ ጋራ የምናየው የ6ኛውን ሳምንት ገብርኄር በመባል የሚጠራውን እሁድ የእርሱን ቃለ እግዚአብሔር ይሆናል። እንደምታውቁት ሁልጊዜም በየአውደ ምሕረቱና በየጉባኤ ቤቱ እንደምትሰሙት እንደምትማሩት የኛ ቤተ ክርስቲያን ዓመቱን ወራቱን ሳምንታቱንና ዕለታቱን በልዩ ልዩ መጠሪያ ለዘመናቱ የዘመን ስም ለወራቱ የወራት ስም ለዕለቱ የዕለት ስምና ለበዓላቱ ደግሞ ልዩ ልዩ መጠሪያና ልዩ ልዩ መገለጫ ያላት ቤተ ክርስቲያን ናት። የዐቢይ ጾም ሳምንትን እንኳን የመጀመሪያውን እሁድ ዘወረደ ብላ ከሰማየ ሰማያት መውረዱን ርደቱ ዘኢይትነገር በስጋ መውረዱን ነገር ግን መውረዱ የማይመረመር መሆኑን ታስተምራለች። በሳምንቱ ደግሞ እንደገና ቅድስት በማለት ቅድስት ንጽሕት ጽንዕት ልዩ ክብርት ማለት ነው። እመቤታችን ቅድስት ሰንበትን እና ቅድስናን የእግዚአብሔርን የባህሪ ቅድስናንና የቅዱሳንን የጸጋ ቅድስናን በሰፊው የምታስተምርበት ዕለቱ ሳይቀር የከበረው እግዚአብሔር ክቡር ስራ ስለሰራበት ዕለቱን ክቡር አሰኝቶታል። ቅዱሱ እግዚአብሔር ቅዱስ ስራ ስለሰራበት ዕለቱን ቅዱስ አሰኝቶታል። ዕለቱ በራሱ ሰዓቱ የቅድስና ስራ ሰርቶ አይደለም። በዕለቱ ቅዱሱ እግዚአብሔር የቅድስና ስራ ሲሰራበት ቅዱሱ ዕለቱን ቅዱስ እንዲባል አድርጎታል። ልክ ቅዱሳን ሰዎች ቦታውን ቅዱስ እንደሚያሰኙት ቅዱስ ስራ የተሰራባቸው ነዋያት ሳይቀሩ ቅዱስ መስቀል ይባላል። ቅድስት ቤተ ክርስቲያን ትባላለች። የቤተ ክርስቲያን ነዋያት በሙሉ ነዋየ ቅዱሳት
እስከ መባል ይደርሳሉ። ይሄ ማለት ቅዱስ ስራ ስለተሰራባቸው ነው ማለት ነው። ዕለቱንም ቅዱስ ቅድስት አሰኝተውታል፣ ቅዱስ ስራ ስለተሰራበት። ሶስተኛውን ምኩራብ በማለት አይሁድ ብሉይ ኪዳንን ኦሪትን ሲያስተምሩበት የነበረ ጉባኤ ኦሪት ትምህርተ ኦሪት ሲከናወንበት የነበረ ቦታ ስለሆነ ምኩራብ በማለት ጠርተዋለች። ያ በአዳራሹ ወይም ጉባኤ ኦሪት ሲካሄድበት በነበረው በምኩራብ የተጠራ ነው። እግዚአብሔር በምኩራብ የሰራው ሻጮችና ለዋጮችን ርግብን ላሙንና በሬውን ሲሸጡ ሲለውጡ የሌባ ዋሻ የወንበዴ ጋሻ አድርገውት ነበርና ቤተ መቅደሱን እግዚአብሔር በዚያ ስራ ስለሰራበት ስሙን በዚያው እንዲሰየም ሆኗል። ሶስተኛው እሁድ ማለት ነው። አራተኛው እሁድ ደግሞ እንደገና መጻጉዕ የተባለ 38 ዓመት በሽተኛ ነበረ። በማቴዎስ 5 ላይ በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ያን 38 ዓመት ታሞ የነበረውን በሽተኛ ቅጠል ሳይሸመጥጥ ስር ሳይምስ ቅጠል ሳይበጥስ ወይም እንዳሁኑ ባለመድኃኒቶች ሐኪሞች ብዙ ቅመማ ቅመሞችን ሳይቀምም ከብዙ እጽዋት መድኃኒቶችን ሳይቀምም እንዲሁ በቃል ብቻ ማለት ነው ተነስና አልጋህን ተሸክመ ሂድ ብሎ በመናገር ፈውሶት ነበረ። ስለዚህ በዚያ በበሽተኛው የተጠራ ዕለት ነው። የሚገርመው መጻጉዕ ማለት በሽተኛ፣ ባልጋ ቁራኛ፣ በደዌ ዳኛ ተይዞ ለብዙ ዘመን የቆየ የኖረ ሰው ማለት ነው። ስለዚህ በበሽተኛው የተጠራ እሁድ ነው። በሽተኛው ላይ የተካሄደ የእግዚአብሔር ኃይል ስላለ የእግዚአብሔርን ኃይል የበሽተኛው መፈወስ ስለሚያሳይ በዚያ ተሰይሟል ማለት ነው። ቀጥሎ ያለው አምስተኛው ደግሞ ደብረ ዘይት ይባላል። የወይራ ተራራ ማለት ነው። እግዚአብሔር ምስጢረ ምጽአቱን ያሳየበት ነው። ለፍርድ ሲመጣም በዚያ ተራራ እግዚአብሔር የመጨረሻውን ፍርድ የሚፈርድበት ቦታ ስለሆነ በዚያ የሚጠራ ሆኗል ማለት ነው። ዛሬ የምናየው ደግሞ እንደገና ገብርኄር በመባል ይጠራል። ገብርኄር ማለት በጎ አገልጋይ፣ ደግ አገልጋይ፣ ቸር አገልጋይ ማለት ነው። ቃሉ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ጀምረን ስንመለከት በሰፊው የምናገኘው ነው። ምናልባት የዛሬው ዕለት የአገልጋዮችን የድርሻና ጸጋ ሀብት የሚያሳይ እና የሚያገለግሉትን አምላክ ምስጢር በሰፊው ገልጦ የሚያሳይ ዕለት ነው። የአገልጋዮችና የተገልጋዩ እግዚአብሔርን ምስጢር የሚያሳይ ዕለት ስለሆነ በተለይም ሀገርን የምታገለግሉ፣ ቤተ ክርስቲያንን የምታገለግሉ፣ እግዚአብሔርን የምታገለግሉ፣ መንፈሳዊ አገልግሎትም ስጋዊ አገልግሎትም የምትሰጡ ሰዎች ይህንን የዛሬውን ዕለት አስተምሮ የቤተ ክርስቲያን ትምህርት ብትሰሙት ምናልባት እንዴት ማገልገል እንዳለባችሁ፣ ለማን ማገልገል እንዳለባችሁ፣ በምንና በምን ልክ በምን ቦታ እንዴትስ ማገልገል እንዳለባችሁ ከዚህ ከዛሬው ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ዕለተ ትምህርት ሰፊ ነገርን መውሰድ ይቻላል ማለት ነው። ክርስቶስ ወንጌልን ሁልጊዜ በየትርጓሜያችን እንደሚባለው በምሳሌም አስተምረዋል፣ ያለ ምሳሌም አስተምረዋል። ወንጌልን እንግዲህ ያለ ምሳሌ ማቴዎስ 5ን ስንመለከት ሌሎችም ላይ ስንመለከት ብፁዓን እያለ ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው፣ ዛሬ የሚራቡ ብፁዓን ናቸው፣ ነገ ይጠግባሉና እያለ 9 ብፁዓንን ሲያስተምር እናየዋለን። ስለዚህ እንበለ ምሳሌ ሳይመስልም ያለ ምሳሌ ማስተማር ይቻለዋል ማለት ነው። በምሳሌም አስተምሯል። አባቶቹ ነቢያት እርሱንም እየመሰሉ እናቱንም እየመሰሉ በሐዲስ ኪዳን የሚገኙ ጸጋዎችን፣ ሀብቶችን፣ ቁርባኑንም ክህነቱንም በኦሪት ክህነት እየመሰሉ መስዋዕቱንም በኦሪት መስዋዕት እየመሰሉ ቤተ መቅደሱንም በኦሪት ቤተ መቅደስ እየመሰሉ የሐዲስ ኪዳን ካህናትን በኦሪት ካህናት እየመሰሉ እርሱ ራሱን ክርስቶስን በአምሳለ እብን በድንጋይ አምሳል፣ በአምሳለ ሐመልማል፣ በአምሳለ ነበልባል ሙሴ መስሎታል። በነበልባል አምሳል ስለ መለኮቱ፣ በሐመልማል አምሳል ስለ ትስብእቱ፣ ዳንኤልም በአምሳል እብን ነዋ በረጅም ድንጋይ አምሳል መስሎታል። ያዕቆብም በአምሳለ ንጉሥ በንጉሥ አምሳል መስሎታል። ሕዝቅኤልም በአምሳለ ወሬዛ በጎልማሳ አምሳል መስሎ ወይም በጎልማሳ አምሳል ተገልጦ ታይቶታል ማለት ነው። እያንዳንዱ ነቢያት ክርስቶስን በምሳሌ ገልጠውታል፣ ምሳሌውን አይተዋል ማለት ነው። ስለዚህ ነቢያት በምሳሌ አስተምረዋል ባጭሩ።
አባቶቹ ነቢያት በምሳሌም ያለ ምሳሌም ያስተምሩ ነበርና ክርስቶስም በሥጋ የእነርሱ ልጅ ነውና እንደ ጌትነቱ ደግሞ የእነርሱ አምላካቸው ነውና ጌታቸው ነውና እነርሱ እንዳስተማሩት አስተምሯል። ሐጋጌ ሕግ በውስተ ሕግ ነው። የሕግ ጌታ ነው። ሕግ ፈጻሚ ነው። ሕግ ሰሪ ነው ኢየሱስ ክርስቶስ። ስለዚህ እንደ ዘላለማዊ መንግስቱ እንደ ዘላለማዊ ጌትነቱ የተጠራባቸው ስሞች፣ ዘላለማዊ መንግስቱ የተጠራባቸው ስሞች አሉ። ስለ ትስብእቱ ደግሞ የትስብእት ስመ ሥጋዌ የምንለው ማለት ነው የሰውነት ስሞች አሉት፣ ክርስቶስ አሉት። ስለዚህ አባቶቹ ነቢያት እንዳስተማሩት አስተምሯል፣ እንደመሰሉት መስሏል፣ እንደተናገሩት ተናግሯል፣ እንደተነበዩትም የመጨረሻውን ዓለም ምስጢረ ምጽአቱን ክርስቶስ ተናግሯል ማለት ነው። ይህ አንቀጽ ታዲያ የማቴዎስ 25 ቁጥር 14 የክርስቶስ ምሳሌያዊ ትምህርት ነው። በምሳሌ ካስተማራቸው ትምህርቶች አንዱ ነው። ይሄ አንዱ በዚህ የሚገርም ምሳሌን መስሏል። ቁጥር 14 ጀምረን ስንመለከት እንዲህ ይላል ክርስቶስ። እንግዲህ በምሳሌ ነው ትምህርቱ የተሰጠ። እኔ አስቀድሜ ወርቁን መናገሬ ነው ክርስቶስ ማለቴ። እስመ ከመ ብእሲ ዘይነግድ ወፀዋአ አግብርቲሁ ወሀቦሙ ንዋየ ይትገበሩ ቦቱ ይላል። በግዕዙ ተረጉመዋለሁ። ምን ማለት ነው? እስመ ከመ ብእሲ ዘይነግድ ወፀዋአ አግብርቲሁ ብላቴኖቹን ወይም ሰራተኞቹን አገልጋዮቹን ጠርቶ አለ። እስመ ከመ ብእሲ ዘይነግድ ጠርቶ ገንዘብ የሰጣቸው ሰው አለ ይላል። ብላቴኖቹን አገልጋዮቹን ጠርቶ ወሀቦሙ ንዋዮ ገንዘቡን የሰጣቸው ሰው አለ። አሁን ልብ አድርጉ። ሰው ብሎ ነው የገለጠው። ብእሲ ማለት ሰው ማለት ነው። በኋላ ምስጢሩ ላይ ወይም ትርጓሜው ላይ እንደ ቅኔ ወርቁ ላይ ማለት ነው። ከዚያ ላይ እንዲረዳችሁ በሰፊው አሁን ይሄ ባለ ሀብት ሰው ነው። ብላቴኖቹን ወይም አገልጋዮቹን ጠርቶ ወሀቦሙ ንዋዮ ገንዘቡን ሰጣቸው ነው። አንድ ነገር አሁንም ልብ አድርጉ። ሰው በማለት የተገለጠ ነው። አግብርቲሁ ደግሞ ባሮቹም አገልጋዮቹ ብላቴኖቹ ተብሎ ይተረጎማል። ባሮቹን ጠርቶ ገንዘብ የሰጠ ሰው እዩ። ጠርቶ ነው ያለ፣ ለምነውት አይደለም የሰጣቸው። ጠርቶ ራሱ የሰጣቸው ደግሞ ባሮቹ ወይም አገልጋዮቹ በማለት ነው የጠራቸው። አገልጋዮቹ ይሄ አገልጋዮች ማለት ለብዙ ነው አይደል? ከአንድ በላይ የሆነ ነው። ስለዚህ አገልጋዮች ብሎ ጠራ እንጂ ወይም የተወሰኑትን አገልጋዮች ለይቶ አይደለም ያስቀመጠ። ብቻ ግን አገልጋዮች በማለት ጠርቷል። ስንት ናቸው እነማን ናቸው አልተገለጠም። አገልጋዮቹን የጠራቸው ደግሞ ሰው በመባል ነው የተገለጠው። ብእሲ ዘይነግድ አገልጋዮቹን ጠርቶ ወሀቦሙ ንዋዮ ይትገበሩ ቦቱ ወጥተው ወርደው ይሰሩበት ዘንድ አንድም ያተርፉበት ዘንድ አገልጋዮቹን ጠርቶ ገንዘቡን ሰጥቶ የሄደ ሰውን ይመስላል። ማን ነው ይሄ? ቦለዘ ወሀቦ 5 መክሊተ ይላል። ከዚህ ቀጥሎ ይህ ሰው 5 መክሊት የሰጠው አለ። አንድም 5 መክሊት ለሰጠው ሰው 5 መክሊት አለው ተብሎም ይተረጎማል። 2 መክሊት የሰጠው አለ። 2 መክሊት ለሰጠው 2 መክሊት አለው። ወቦለዘ ወሀቦ 1 መክሊተ 1 መክሊትም የሰጠው አለ። አንድም 1 መክሊት ለሰጠው ሰው 1 መክሊት አለው። መልከቱ ስንት ተጠራ? 5 መክሊት የሰጠው አለ። 2 መክሊት የሰጠው አለ። 1 መክሊት የሰጠው አለ። ማን? ያ ሰው ወርደው ያተርፉበት ዘንድ ባሮቹን የጠራው ሰው እርሱ ነው። 5 መክሊት ለአንዱ ሰጠ፣ 2 መክሊት ደግሞ ለሌላኛው ሰጠ፣ 1 መክሊት ደግሞ ለሶስተኛው ሰጠ። ይህን ካደረገ በኋላ ምን አደረገ መሰላችሁ? ከዚህ በኋላ ሄደ ነው የሚለው። ሰጥቷቸው ምን አደረገ? ሄደ። ይህም ራሱን ችሎ የምናየው የሚታይ ሐሳብ ያለው ነው። ሰጥቷቸው ከዚያው እግር በእግር አይደለም የተከተላቸው። የት ዋላችሁ የት አደራችሁ አይደለም ያላቸው። ሰጣቸው። ምን አደረገ? ከዚህ በኋላ ሄደ። ምን ይሉበት ዘንድ ነው የሰጣቸው? ግን ይትገበሩ ቦቱ ያተርፉበት ዘንድ ነው። ተወርደው ያተርፉበት ዘንድ ይሰሩበት ዘንድ ነው የሰጣቸው። ከዚህ በኋላ ሰጥቷቸው ምን አደረገ? ሄደ። እነዚህ ባሪያዎች ወይም አገልጋዮች ምን አደረጉ? 5 መክሊት የተሰጠው ምን አደረገ? መጀመሪያ 5 መክሊት የተሰጠው ሄደ።
ምን አደረገ? ወተገበረ ቦቱ። ተመልከቱ፣ ከላይ ምንድን ነው የተገኘ? ይትገበሩ ቦቱ። የተሰጡን ለምንድን ነው? ይሰሩበት ዘንድ ነው። ይሰሩበት ዘንድ መተርጉማኑ ወጥተው ወርደው ያተርፉበት ዘንድ፣ ሰርተው ያተርፉበት ዘንድ ብለዋል። ከዚህ 5 ሆረ ዝኩ ዘሐምሰ ይላል። ዘሐምስ መካሌ የነሳ 5 መክሊትን የተቀበለው ሂዶ ምን አደረገ? ወተገበረ ቦቱ፣ ሰራበት። ለምን? የተሰጠው ይሰራበት ዘንድ ነው። ወጥቶ ወርዶ ያተርፍበት ዘንድ ነው። ስለዚህ ይሄ ሰው ይሄ አገልጋይ በተሰጠበት መንገድ ወይም በተሰጠበት ልክ ተግባራዊ ሊያደርገው ነው ማለት ነው። የተሰጠው ይሰራበት ዘንድ ነው። ይትገበሩ ቦቱ፣ ይሰራበት ዘንድ ነው። ተቀበለና ምን አደረገ? ሄዶ ምን አደረገ? ስራ ጀመረበት። ወጣ፣ ወረደ፣ ሰራ። ከዚያ ምን አገኘ? ወረብሃ ካልአተ 5 መካሌ 5 መክሊት ተሰጥቶት ነበረ። ሌላ 5 መክሊትን አተረፈ ይለዋል። ተመልከቱ ክርስቲያኖች፣ አሁን 5 ተሰጠው፣ 5ን አተረፈ። እዩ ተመልከቱ፣ 4 አላተረፈም። እሺ 4 አይደለም 2 አይደለም ያተረፈ። የተሰጠው ስንት ነበረ? 5። በተሰጠበት አንጻር ነው ያተረፈው፣ ወይም ያንኑ ነው መልሶ የተካው። ይሄ ምስጢር አለ። 2 የተሰጠውሳ 2ቱን ተቀበለ፣ ሄደ፣ ሰራ። ምን አደረገ? ወረብሃ ካልአተ እንዲሁ ሌላ 2 መክሊትን አተረፈ። የሚገርም ነው በጣም። 2 ተሰጥቶ 2 ያተረፈ፣ ያንኑ ነው የተካው። አያችሁ? 1 መክሊት የተሰጠውሳ 1 መክሊት የተሰጠውም ሄደና ምን አለ? ወከረ ወርቅ ምድረ ወሃብአ ወርቀ እግዚኡ፣ መሬትን ቆፈረ፣ የጌታውን ወርቅ ቀበረ። ከተሰጠበት ዓላማ አደረገው ማለት ነው። አያችሁ? ጌታው የሰጠው ምን ነበረ? ይሰራበት ዘንድ ነው። ይቀብረው ዘንድ አይደለም የሰጠው፣ ቀየረው ማለት ነው። አያችሁ? ለወጠው። የተሰጠበትን ዓላማ ሌላ አደረገው። 2ቱ የተሰጡበትን ዓላማቸውን አሳክተዋል። 5 ተሰጡ፣ ሰሩ፣ 5ቱን ተካ። 2 ተሰጠ፣ ሰራ፣ 2 ተካ። 1 ተሰጠ፣ አንዱንም ሳይተካው ያንኑ ምን አደረገው? ቀበረው። በጣም የሚገርማችሁ ግን ወእምድረ ብዙ መዋዕል ይላል፣ ከብዙ ጊዜ በኋላ ይላል። ከብዙ ጊዜ በኋላ ያ ባለሀብቱ ይቆጣጠራቸው ዘንድ ጀመር። ባለሀብቱ መጣ። ግን የመጣው መቼ ነው? ወዲያው አይደለም። አያችሁ? እንዳሁኑ አበዳሪ ወይም እንዳሁኑ ባለሀብት በሳምንቱ ሰጥቶ ወዲያው በሳምንቱ ገንዘቤቱን የጣልካት አይደለም የሚለው። ምን ነው እንደ አልማ አትመልስልኝም? እንደዚህ አይደለም ያደረገ። ብዙ ጊዜ ቆየ። አያችሁ? ከብዙ ዘመን በኋላ ከብዙ ቆይታ በኋላ መጣና ተቆጣጠራቸው። በዚህ ጊዜ ምን ተፈጠረ ነው? 5 መክሊት የተሰጠው 5 አትርፏልና ቀረበ። አቤቱ 5 መክሊት ሰጥተኝ ነበረ አለ። ወጥቼ ወረጄ 5 አትርፍ ያለውኝ አለና 10 አድርጎ አቀረበ። ምን ተባለ ይሄ? ኦ ገብርኄር ዘበውሁድ ምይመነኮንከ ዲበ ብዙ ሰይመከ፣ አንተ በጥቂቱ የታመንክ ታማኝ አገልጋይ ሆይ አለው። በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ተመልከቱ የተባለውን። አንደኛ ታማኝ አገልጋይ፣ ሁለተኛ በጥቂቱ የታመነ፣ በጥቂቱ በመታመኑ ደግሞ እንደገና ወደ ጌታው ደስታ ግባ ተባለ ማለት ነው። የሚገርመው 2 መክሊት የተሰጠውን መጣ፣ ቀጠለና 2 መክሊት የተሰጠውም ሲመጣ እንዲህ አለ፣ አቤቱ 2 መክሊት ሰጠኝ ነበር አለ። የተሰጠውንም አልካድም። አያችሁ? 2 መክሊት ነው የሰጠኝ አለ። 2 ተቀብሎ 1 ነው የሰጠኝ የሚል እኮ ሊኖር ይችላል። ግን ይሄ ምንድን ነው ያለ? 2 ሰጠኝ ነበር። ስራ ብለ ወጣው፣ ወረድኩ፣ ሰራሁ፣ ወረባይኩ፣ እነሆ ሌላ 2 መክሊትን አትርፌያለሁ አለና ይዞ ቀረበ። ጌታው ምን አለው? አንተ ታማኝ አገልጋይ አለው። እንደዚያው በጥቂቱ የታመንክ ታማኝ አገልጋይ ሆይ በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። በሶስተኛ የመጣው ግን 1 ተሰጥቶት 1ን የቀበረው ነበረ። ከ1 ብሶ ያንኑን የቀበረው ማለት ነው። ያ ግን ምን እንዳለ ታውቃላችሁ? ሰነፍ ስም አጥፊ ነው። የሚገርመው 1 ተሰጥቶት በአንዱ ማትረፍ ቀርቶ ስለቀበረው እንዲህም አለ። ምን አለ? አአምረከ ኦ አቤቱ አአምረከ ከመድሩክ ብእሲ አንተ ተአርር ዘይዘረውከ
ዘኢዘራይከ ወታስተጋብ ዘይዘረውከ አለው። አቤቱ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ያላኖርከውን የምታነሳ እንደሆንክ አውቃለሁ። ጨካኝ ሰው እንደውም ድሩቅ አለው ጨካኝ ሰው እንደሆንክ አውቃለሁ አለ። ሰነፉ ባሪያ አንድ መክሊት የሰጠውን ጌታውን ነው እንዲህ የሚለው። አያችሁ ጨካኝ ቢሆን አንድ ይሰጠው ነበር ወይ ነው? አሁን ጨካኝ እንደሆንክ አውቃለሁ አለ። አላውቀውም። የሚገርም ዋሽቶ ነው በዚህ ውስጥ ራሱ አውቃለሁኝ ጨካኝ ነህ አለ። ያ ብቻ አይደለም ያልዘራኸውን ታጭዳለህ አለ። ይሄ ደግሞ ስም አጥፊነት ነው። አያችሁ ያልበተንከውን ትሰበስባለህ አለ። አሁን ይህም ሁሉ ውሸት ነው። ሰነፍ ብዙ ነገር ይደረድራል ለስንፍናው ምክንያትን። ልክ አዳምን ብዙ ነገር አመካኘ፣ ሔዋን አመካኘች። ነገር ግን ምክንያቱ ሊያድናቸው አልቻለም። ብዙ ሰዎች ሲስቱና ሲሰንፉ ብዙ ምክንያት ይደረድራሉ። ይሄ ሰውም ለስንፍናው የደረደረው እንደውም ስም በማጥፋት ጌታውን የራራለት ያዘነለትን ስም በማጥፋት ነበረ። ጨካኝ እንደሆን ሌባ እንዳይቀማኝ አለ። ወንበዴ ቢነጥቀኝ፣ ሌባ ቢሰርቀኝ፣ ቀጣፊ ቢያታልለኝ ብዬ ፈርቼ ይኸውልህ በጨርቄ ጠቅልዬ ቀብሬያት ነበር ይዤ ልመጣሁኝ አሉ። ጌታው ምን አለው? አንተ ሰነፍ ክፉ አገልጋይ፣ ያልዘራሁትን ሳጭድ፣ ያልበተንኩትን ሰበስብ፣ ያላኖርኩትን ሳነሳ የት ታውቀኛለህ? የታየኝ በዚያውስ ላይ መስራት የማትችል ከሆነ ለምን ተቀበልከኝ አለው። እምደ ለወከት አግብ ወርቄ የሰጠሁህን መክሊት ልትመልስ አይገባህም ነበርን? በተገባህ ነበረ። ምክንያቱም የሚገርመው ባለ 5ቱም ተቀብሏል፣ ባለ 2ቱም ተቀብሏል፣ ግን ሰርተዋል። ባለ 1 መክሊት ግን ተቀብሏል። ለምን ተቀበለ? እንደሚቀበሉት ተቀበለና ግን ቀበረውን። አለመቀበል እኮ ይችል ነበር። አይገባኝም አልችልም ይል ነበረ። ግን ተቀበለና ቀበረው። ጌታውም ያለው ይህን ነው። ወመጽ ማስተገበርክዎ አንተ ባትቀበል ኑሮ ለሌላ ሰጥቼ እንዲያተርፍበት አድርገው ነበረ ነው ያለው። አድርገው ነበረ። ከዚያ በኋላ ምን ተበረደለት ከተባለ ትሉ የማይጠፋ ሀባሃሎ ብካይ ወሐቄ ስነን ይላል። ሐቄስ ጥርስ ማፋጨት፣ ትሉ የማያንቀላፋ እሳቱ የማይጠፋ መከራ ወዳለበት ወደ ጽኑ ድቅድቅ ጨለማ ይህን ሰነፍ ባሪያ ወስዳችሁ ጣሉት ተባለ። ተመልከቱ። እነዚያም እንደ የተባሉት ወደዚያ ወስዳችሁ ጣሉት ተባለ። እነዚያስ በአውዝ ተፈሳ ወደ ጌታ ደስታ ግባ። ታማኝ አገልጋይ፣ በጥቂቱ የታመንክ። ጥቂትነትማ እኮ አንዱ ነበረ ጥቂቱ። የሚገርሙ ከ5 1 ጥቂት ነው አይደለ? በአንዱ እንኳን አልታመነም። ከአንድ በታች ምን ሊሰጥ ነው የፈለገ? በአንዱ አልታመነም። በአንዷ መታመን በጥቂቱ አልቻለም። አንዷንም እንዲሁ ቀበራት እንጂ። ስለዚህ ይሄ ሰው ብዙ ሊሰጠው አይገባውም። ለአንዷ እንኳን አልታመነምና ማለት ነው። ስለዚህ ወደ ጽኑ ጨለማ ይጣል። እንደውም አለ የዚህን ሰው አንዱን ቀሙና ለባለ 10 ስጡት አለ ባለሀብቱ። ጌታው እንዲህ አለ፣ ለምን እስመለዘቦ ይሁብዎ ላለው ይሰጡታል፣ ወለዘሰ ይላል። ወለዘሰ ተብሎም ይነበባል። እሺ ወለዘሰ አልቦ ለሌለው ግን ላለው ይጨምርለታል። ለሌለው ያለውን ይቀሙታል። ተመልከቱ። ላለው ምን ይባላል? ይጨመራል። ምን አይነት ህግ ነው? ለሌለው ደግሞ ያለውን ይቀሙታል። ስለዚህ ንጠቁና ለባለ 10 ስጡት አለ ነው። አሁን ይሄ ምሳሌ ነው። ምን እያልን ነው? ክርስቲያኖች ምን ይመስላችኋል? አሁን ስሰሙት የቆያችሁት ሐሳብ ይሄ ምሳሌያዊ ትምህርት ይባላል። ክርስቶስ ነው ይሄን ያስተማረ። አሁን ሰው ማን ነው? ይሄ ባለጸጋ 5 መክሊት የሰጠ 2 መክሊት የሰጠ 1 መክሊት የሰጠ ይሄ ሰው ተብሎ የተገለጠ ማን ነው? ቅድም ለመግለጥ እንደተሞከረው ብእሲ ሰው ተብሎ የተገለጠ ወልደ ማርያም በትስብእቱ ወልደ አብ በመለኮቱ የአብ ባህሪ ልጅ ልደት ቀዳማዊ ልደት ዘላለማዊ ያለው እግዚአብሔር ወልድ ስግው ቃል ሰው የሆነው ስጋን የለበሰው በስጋ ማርያም በምድር የተመላለሰው አይዳሰስ ሲሆን በስጋ የተዳሰሰው የማይታይ ሲሆን በስጋ የታየው ዘያስተሪ ሲሆን የማይታይ ሲሆን የታየው የማይዳሰስ ሲሆን በስጋ የተዳሰሰው ምሉ ሲሆን ተወስኖ የታየው ዓለም የማይችለው የዓለማት ዓለም ሲሆን
በጠባብ ማህፀን ባጭር ቁመት በጠባብ ደረት በ15 ዓመት ብላቴና በድንግል ማርያም ማህፀንና ጀርባ ላይ የተወሰነው ያ ስግው ቃል በየጥቂቱ ያደገው 12 ዓመት ሞላው 30 ዓመት ሞላው ተብሎ ወለዘ አልቦ መዋዕል ዘመን የማይቆጠርለት ሲሆን ነገር ግን 30 ዓመት ሞላው 12 ዓመት ሞላው በየጥቂቱ አደገ የተባለው ሕፃን ዘበታይቱ ወልድ ዘበላይሉ በመለኮቱ ወልድ ሲባል የሚኖር ዘላለማዊ ወልድ ብህት ወልደት የልደት ብቸኛ የሆነው የልደት ብቸኛ የዚህ ዓለም ልጅ አባትና ሁለቱ አንድ ካልሆኑ አይገኝም። እርሱ ግን ከአባት ያለ እናት ከእናት ያለ አባት የተገኘ የልደት ብቸኛ ብሁተ ልደት በልደት የሰለጠነ አንድም ብህተ ወልደት የልደት ብቸኛ የሆነው ስግው ቃል ኢየሱስ ክርስቶስ እርሱ ነው። ሰው ተብሎ የተገለጠ እርሱ ነው። ይሄውላችሁ ስለዚህ እርሱ ምን አደረገ? 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ። አንድ ግን ልብ አድርጉ። ምንድነው ልብ የምታደርጉት? አንደኛ የመጀመሪያው ጠርቶ ነው የሰጣቸው። ሁለተኛ የሰጣቸው ያተርፉበት ዘንድ ነው። ሶስተኛ የሰጣቸው ለአንዱ 5 ለአንዱ 2 ለአንዱ 1 ነው። በዚህ ውስጥ ምናልባት አንዳንድ ሰው ለምን እኩል አልሰጣቸውም ብሎ ጥያቄ የሚያነሳ ይኖር ይሆን? ለምን? ምክንያቱም 5 ቢሰጣቸው ምናልባት አይቀብረው ይሆን? እንደዚህ አይነት ጥያቄ ዓለም ሊያነሳ ይችላል። እኛ ባላወቅ ነው ስለምንፈርድ ማለት ነው። ባላወቅ ነው። እግዚአብሔር ግን ባወቀው ነው የሚሰራ። እያቸው እኛ ባላወቅ ነው። እግዚአብሔር ግን ልክ ነው። የሚገርማችሁ ይባላል አንዱ ከመሬት ከዋርካ ዛፍ ስር ተቀምጦ ከዋርካው ዛፍ ስር አጠገብ ደግሞ ዱባ ነበረና የሚገርመው ቀና ብሎ የዋርካ ዛፉ ግንዱ ትልቅ ነው እንደምታውቁት፣ ዛፉ ፍሬው ግን ትንሽ ነው። ዱባ ደግሞ እንደ ሐረግ መሬት ለመሬት የሚሄድ ነው። ፍሬው ደግሞ ትልቅ ነው እና ቀና ብሎ ዛፉን አየና የዋርካውን ቀና ብሎ ሲመለከት የዋርካው ፍሬ መጣና ግንባሩን አለው። ከዚህ አስቀድሞ የሚለው ምን ይል ነበረ? የዱባውን ፍሬ ያይና የዱባውን መሬት ለመሬት መሳቢያ ያያል። ከዚያ ምን ይል ነበር? ቀና ብሎ የዋርካውን ፍሬ ያይና ዛፉንና ፍሬውን ያነጻጸር ነበር። ዱባ አካሉ መሬት ለመሬት የሚሳብ ነው ግንዱ። ፍሬው ደግሞ የሚገርመው የሁለት ሰው ራስ የሚያህል ነው። ዋርካ ደግሞ ሰማይ ጠቀስ ነው። ፍሬው ግን እንደምታውቁት ምን የሚያህል ነው? ድንብላል የሚያህል ነው። ዳቦ ቆሎ ያህላል ማለት ነው። ትንሽ ነው በጣም። እና ምን ይል ነበረ? አይ አንተ ፈጣሪ ለዚህ ዋርካ ሰማይ ጠቀስ ሲሆን ይህችን ያህል ፍሬ፣ ለዚህ ዱባ ግን መሬት ለመሬት የሚጎተት ሲሆን ይህን ያህል ፍሬ እንዴት ነው የሰጠው እያለ የእግዚአብሔር ስነ ፍጥረት ይቃወም ነበረ። የሚገርመው ግን ቀና ብሎ ሲመለከት የዋርካው ፍሬ ወረደና ግንባሩን አለው። አያችሁ ምን አለ ታዲያ? ወዲያው ጌታዬ ሆይ ልክ ነህ አለ። ምክንያቱም የዚህ ዱባ ፍሬ ሆኖ ቢሆን ኑሮ አሁን ተርፍ ነበር ወይ ማለት እኮ ነው። እግዚአብሔር ልክ ነው። አያችሁ ይሄን ለምን ጥቁር አደረክ? ለምን ቀይ አደረክ ሊባል አይገባም። ለምን አጭር አደረክ? ለምን ረጅም አደረክ? ዘንተ አይሰምከ ይህንን አሳመርክ፣ ይህንን አጠቆርክ ሊለው ለማንም አይገባም። በመሰረቱ ሸክላ ሰሪውን ለምን ያለ ጆሮ ሰራኸኝ ብሎ አያውቅም አይደለ? ሸክላ ሰሪው ጆሮ ሰርታ ብሰራው ያለ ጆሮ ብሰራው በቃ ሸክላ ነው። ዓለምም እንደዚያ ነው። የእግዚአብሔር የእጅ ስራ ነው። የቃል ውጤት ነው። የሐሳብ ውጤት ነው። የእጁ ስራ ነው። ሰው ደግሞ እንደገና ሰው ሸክላ ስለሆነ ለምን አጠቆርከኝ፣ አቀላኸኝ፣ ለምን እንዲህ አደረከኝ ሌላ አይገባው። እግዚአብሔር አይሳሳትማ። እግዚአብሔር አይሳሳትም። ይኸውላችሁ እነዚህን ሰዎችም ለአንዱ ስንት 5 ለአንዱ ስንት 2 ለአንዱ ስንት 1 ሲሰጥ እግዚአብሔር ልክ ነበር። ለምን ካላችሁ ለባለ 5ቱ ልኩ 5 ነበረ። አቅሙ ይሄ ነው። 5ቱን መሸከም በ5ቱ መስራት በ5ቱ መስራት የሚችልበት ጥበብ፣ የሚችልበት ዕውቀት፣ የሚችልበት ጸጋ፣ የሚችልበት መታመን ነበረው። እግዚአብሔርም ሲሰጥ እንደዚያ ነው። አያችሁ እንደ ሃይማኖት ጽናት እንደ አእምሮ ስፋት ነው ጸጋ የሚሰጥ። ስነ ፍጥረትም እንደዚያ ነው። አያችሁ ትንኝንም ሲፈጥር ዝንብንም ሲፈጥር እንዲሁ በተመሳሳይ አዞንም ጉማሬንም አሳንበሬንም የሰጣቸው አካላቸው ልክ ነው። ለሕፃን የሚሰጠው አካል ልክ ነው። ለኛ የሚሰጠው አካል ልክ ነው። ለበሬም ለላምም የሚሰጠው አካል ልክ ነው ማለት ነው። እግዚአብሔር እንዲሁ
ለባለ አምስቱ የሰጠው ልኩ ነበር። ለባለ ሁለቱም ሁለት የሚመጥነው ሁለት ነበር። ለባለ አንዱም አንድ ልኩ ነበረ ማለት ነው። አምስት ቢሰጠው ለባለ አንዱ ምን ይፈጠር ነበር ብላችሁ ታስባላችሁ? እስቲ አስቡላችሁ። ሰነፍ ነውና አምስቱን ይቀብረው ነበር። አያችሁ፣ ሁለት ቢሰጠውም ሁለቱን ይቀብረው ነበር። ባይሆን አንድ ነው ልኩ። አያችሁ፣ በአንዱ ቢሰራ ጥሩ ነው። እስቲ ለምሳሌ ያህል አንድን የ4 ዓመት ህፃን አባይ የ60 ዓመት የአባቱን ሱሪ ቢያስታጠቁት ምን ሊሆን ይችላል? ምን ሊሆን ይችላል? አስቡላችሁ። እየተጎተተ ሱሪውም አቧራ በጭቃ ይበከላል። ሱሪው ብቻ አይደለም ልጁንም እንደዚሁ ምን ያጣልፎ ይጥለው ነበር። ለ4 ዓመት ሴት ልጅ ህፃን የ60 ዓመት የእናቷን ቀሚስ ቢያለብሷት እንደማለት እኮ ነው። እየጎተተች አገር ታጠፋ ነበር። ቀሚሱም ይበከላል። ልጁ ብላቴናዋም ተጠልባ ትወድቅ ነበር። ስለዚህ ምንድነው ለልጁ ውበት የሚሆነው በልኩ ሲለብስ፣ በልኳ ስትለብስ ነው። ልክ የሚሆነው ሁሉም ለ25 ኪሎ ለሚሸከም ልጅ 60 ኪሎ ቢያሸክሙት 50 ኪሎ ቢያሸክሙት አዙሮ ነው የሚጥለው ማለት ነው። እኛ እንኳን በልክ ነው የምንመግበው የምንኖረው። ስለዚህ እግዚአብሔርም ልክ ነበረ ማለት ነው። አያችሁ፣ ለባለ አምስቱ አንድ ቢሰጠው ምናልባትም ይሄ ብዙ የአእምሮ ስፋት፣ የሃይማኖት ጽናት፣ ዕውቀት፣ ማስተዋል ስላለው ብዙ ማትረፍ ሲችል ብዙ ሳያተርፍ ይቅር ነበር። ስለዚህ ምን ሰጠው? 5 ሰጠው። አሁንም ልክ ነው። ለባለ ሁለት ሰጠው። አሁንም ልክ ነው። ለባለ አንዱ 1 ሰጠው። አሁንም ልክ ነው። እግዚአብሔር ሰጪው ልክ ነው። የሚገርማችሁ ለዚያ እኮ ነው 5 የተሰጠው ሰራ፣ 5 መለሰ። ልክ ነበረ ማለት ነው። አያችሁ፣ 2 የተሰጠው ሰራ፣ ይህም ልክ ነበር። 1 የተሰጠውም ልክ ነበረ። ነገር ግን ልክ ያልሆነው ምኑ ነው? የሰውየው የሃይማኖት የምግባር ጽናት አልባነቱ የተሰጠውን እንዳይጠቀምበት አድርጎታል። ስለዚህ ክርስቲያኖች ልብ የምትሉት ባለጸጋው ተብሎ የተገለጠው ክርስቶስ ነው። ስለዚህ ለሶስቱም የሰጠበት ትክክል ነበረ። ስለዚህ አሁን ባለ 5 የተባለ ብስ የተባለ ክርስቶስ ነው። ባለ 5 የተባለ፣ ባለ 2 የተባለ፣ ባለ 1 የተባለ ማን ነው ከተባለ የሚገርመው ቅዱስ ዮሐንስ አፈወርቅ ይህንን ወንጌል ሲተረጉመው ወአግብርቲሁሰ ሐዋርያት ወመምህራን ካህናት ወዲያቆናት እሙንቱ፣ ባለሟሎቹ ወይም ባሮቹ የተባሉ እነዚህ አገልጋዮች ሐዋርያትና መምህራን ካህናትና ዲያቆናት ናቸው አለ። አያት 3 ባሮች ሐዋርያት፣ መምህራን፣ ካህናት፣ ዲያቆናት ናቸው። አሁን አንድ ነገር ልብ አድርጉ። ቅድም ስጠቁማችሁ ነበረ። ይህን 1 መክሊት ተሰጥቶ የቀበረውንም ግን ባሮቹ በሚለው ውስጥ ጠርቶታል። የሚገርመው አስቀድሙ አያችሁ፣ ባሮቹና ባሪያው አላለው። መመረጡን አብሮ ነው የተመረጠ። አያችሁ፣ ከሚሰጡት እኮ ነው። ልክ ይሁዳ ከሐዋርያት ጋር አብሮ እንደተመረጠው፣ አብሮ እንደተማረው፣ አብሮ ብዙ ጸጋ እንደተሰጠው ማለት ነው። ይህም መጀመሪያ ከባሮቹ እንዳንዱ ነው። አገልጋዮቹ በማለት ነው የጠራው። ከነዚህ ውስጥ አንዱ እርሱ ነው። ኋላ ነው ባለሟልነቱን፣ አገልጋይነቱን፣ ሰራተኛነቱን ክዶ ወርቅ ቀባሪ የሆነው እንጂ መጀመሪያ ተመርጦ ነበር። ኢየሱስ ክርስቶስ ባለ 5 ባለ 2 ያለውን ትምህርት በምሳሌ ያስተማረው ባለ 5 የተባለው ይላሉ መተርጉማን። አፈወርቅ እንዲህ የተረጎመውን ዘርዝረው ሲተረጉሙ ባለ 5 ፍጹም ትምህርት የተማሩ ናቸው። መምህራን ነው። እሺ፣ ፍጹም ትምህርት ተምረው ያንኑ የተማሩትን አስተምረው ራሳቸውን አስመስለው ያወጡ ናቸው። ልብ አድርጉ። ይሄ በጣም ብታስተውሉ ጥልቅ ምስጢር አለው። ባለ 5 የተባሉት ተምረው ከዚያ አስተምረው ከዚያሳ ራሳቸውን አስመስለው ያወጡ ናቸው። ለምንድን ነው እንዲህ ያለው? 5 ተሰጠው፣ በ5ቱ አንጻር ስንት ነው ያተረፈ? 5። 2 ተሰጠው፣ በ2 አንጻር ስንት ነው ያተረፈ? 2። መምህሩ ተምሮ ራሱን አስመስሎ መውለድ ማለት 5 ተቀብሎ 5 ማትረፍ ማለት ነው። አያችሁ፣ 2 ተቀብሎ 2 ማትረፍ ማለት ነው። ፍጹም ትምህርት ተምሮ አስተምሮ ራሱን አስመስሎ በመልክዓ ትምህርት፣ በመልክዓ ትርጓሜ፣ በመልክዓ ምስጢር መውለድ ማለት ነው። አያችሁ፣ ስለዚህ እነዚህ መምህራን ናቸው። 3ኛው ደግሞ እንደተሰጠው ቀበረ የተባለው ተማረ፣ ፍጹም ትምህርት ተምሮ ነገር ግን ሳያስተምር ቀረ ማለት ነው። ወይም ሳያስተምር የቀረው ማለት ነው። ቀባሪ ነው የተባለ በነገራችን ላይ ወርቅ ነው ያለው። ግን አንድ ነገር ልብ አድርጉ። ቅዱስ ዮሐንስ አፈወርቅ ይሄንን ሲተረጉም
የሚገርም አተረጓጎም ሰጥቶታል። ምንድነው ያለው? 5 የሰጠውንም መክሊት 2 የሰጠውንም ባለመክሊት ምንድነው ያላቸው መሰላችሁ? ተመሳሳይ ወእሴቱስ አሐዱ ውእቱ፣ ሽልማታቸው ተመሳሳይ ነው ያለ። ተመልከቱ። አሁን 5 ሰጠው፣ 5 አተረፈ። 5 ላተረፈው ምን አለው? አንተ ታማኝ አገልጋይ፣ በጥቂቱ የታመንክ አገልጋይ ሆይ በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ ነው ያለው። 2 ተሰጥቶት 2 ያተረፈውንም ሳይቀንስ ሳይጨምር ያችኑ ነው ያለው። በጥቂቱ የታመንክ ታማኝ አገልጋይ ሆይ በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ ነው ያለው። ለባለ 5ቱ የሰጠውን ለባለ 2ቱ ሳይቀንስ ሳያጎድል ነው የሰጠው። አያችሁ፣ ወእሴቱስ አሐዱ ውእቱ ነው ያለው። ሽልማቱ አንድ ነው። ያም ባለ 1 መክሊት የሚገርማችሁ ቢሰራበት ኑሮ አንድ መክሊት ተሰጥቶታል፣ 1 ቢያተርፍ፣ ነገር ግን ሽልማቱ ተመሳሳይ ነበር። አያችሁ። እና ብዙ ጊዜ እግዚአብሔር የሚባርከንም የሚያከብረንም በጸጋችን ልክ በሰጠን ልክ ነው የሚፈርድን። እየሰማችሁ ነው? ምን መሰላችሁ? ምዕመንን በካህን አገልግሎት አይጠይቀው፣ ካህንን በጳጳስ አገልግሎት ይጠይቀዋል? አይጠይቀው። ዲያቆንን በቄስ፣ ቄስን በዲያቆን አይጠይቅም። እግዚአብሔር በሰጠው በማዕረጉ በጸጋው ነው የሚጠይቀው። በዚያው በጸጋው ነው የሚጠየቅ። እያንዳንዳችን የምንጠየቀው በጸጋችን ነው። ሴት እንደ ሴትነቷ፣ ወንድ እንደ ወንድነቱ ነው የሚጠየቀው። ካህን እንደ ካህን፣ ምእመን እንደ ምእመን ነው የሚጠየቀው። ግን ባለው ጸጋ የሰራ በዚያው የሰራ የሚገርመው እንደ ካህን በመንግስተ ሰማያት ክብር ሆኖ ይኖራል። አብርሃም እንደ ሐዋርያት እንደ ሰማዕታት ይኖራል። ምእመን እኮ ነው አብርሃም፣ ብእሲ ምእመን ነው። ግን ባለ 100 ነው። የሚገርማችሁ ባለ 100 ክብር ከተባሉት አንዱ አብርሃም ነው፣ ምእመን ነው። ግን እንደ ሰማዕታት እንደ ሐዋርያት እንደ ቅዱሳን ሊቃውንት ይኖራል በክብር ማለት ነው። ምእመንነቱ ይህንን አላስቀረበትም። ለምን? በምእመንነቱ ሰርቶባታል ማለት ነው። እና የሚገርማችሁ እነዚህ መምህራን ናቸው። 5 ተሰጥቶ 5 አተረፈ ማለት ፍጹም ትምህርት ተምሮ አስተምሮ ራሱን አስመስሎ ወለደ ማለት ነው። አሁን እዚህ ላይ አንድ ሐሳብ ልበላችሁ። መምህራን ይወልዳሉ። መምህራን ወላዶች ናቸው። እንዴት ይወልዳሉ? በማኅፀነ ትምህርት፣ በትምህርት ማኅፀን ጸንሰው፣ በእውቀት ማኅፀን ጸንሰው፣ በጥበብ ማኅፀን ጸንሰው በእውቀት ማኅፀን ወልደው በእውቀት ያሳድጋሉ። የልደተ ትምህርት ይባላል። ቅዱስ ጳውሎስ ወለድኩክሙ በትምህርተ ክርስቶስ፣ እነሆ በክርስቶስ ትምህርት ወለድኳችሁ ይላል። ጢሞቴዎስን ወአንተ ወልድዬ ይለዋል። ጢሞቴዎስ አንተ ልጄ ሆይ ይለዋል። ለምንድን ነው ልጄ የሚለው? ወልዶታላ። በትምህርት ሃይማኖት፣ በሃይማኖት ወልዶታል። በምግባር አሳድጎታል። በትምህርት ጸንሶታል። በትምህርት ወልዶታል። በትምህርት አሳድጎታል። በምግባር ጸንሶታል። በምግባር ወልዶታል። በምግባር አሳድጎታል። እና መምህራን ወላዶች ናቸው። መምህራን ይጸንሳሉ፣ መምህራን ይወልዳሉ፣ መምህራን ያሳድጋሉ። ግን ደግሞ ሲወልዱ አያችሁ ራሳቸውን አስመስለው የሚወልዱ መምህራን አሉ። 5 የተሰጠው አስመስሎ 5 አይደል ያተረፈ? 2 የተሰጠው አስመስሎ 2 አይደል ያተረፈ? ይህ ማለት ምን ማለት ነው? አያችሁ ድጓ ተምሮ የድጓ ትምህርት የድጓ መምህርን አስተምሮ የድጓ ተማሪን አስተምሮ የድጓ መምህር ያደርጋል። ወለደ ይሏቸዋል። ይሄ ቅኔ ይማራል፣ መምህር ይሆናል። ቅኔ ያስተምራል፣ መምህር ያደርጋል። ስለዚህ ወለደ ማለት ነው። ትርጓሜ ይማራል፣ ትርጓሜ ያስተምራል። በትርጓሜ የትርጓሜ መምህርን ይወልደዋል። ራሱን አስመስሎ ይወልዳል። አሁን በስጋ ልደት እንደምታውቁት አንድ ሰው ከስጋ የተወለደ ስጋ ነው አይደል? ወንጌላዊውም እንደነገረን ክርስቶስም እንዳስተማረን ማለት ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ከእንስሳ እንስሳ፣ ከአራዊት አራዊት፣ ከአዕዋፍ አዕዋፍ እንደሚወለደው ማለት ነው። ይኸው አሁን ከስጋ የተወለደ ስጋዊ ደማዊ ልደትን ከእናት አባቱ የተወለደ ሰው መልኩ፣ ውበቱ፣ ቁመናው፣ ተክለ አካሉ፣ እርዝመቱ፣ ማጠሩ፣ አጠቃላይ ደም ግባቱ አባቱን መስሎ ሊወለድ ይችላል። አያችሁ፣ እናቱን መስሎ የሚወለድ አለ፣ አክስት አጎቱንም ዘመዱን መስሎ የሚወለድ አለ። በአጭሩ ግን ዘመዶቹን መስሎ ይወለዳል ይሄ ሰው። አሁን አንድ ነገር ልብ አድርጉ። ይህን ውበት አባቱን መስሎ የሚወለድ እናቱን መስሎ የሚወለድ ይህንን ውበት ከእናት ከአባቱ ዘርና ደም ተከፍሎ ያንን የእናቱን የአባቱን መልክ የሚሰጡ ነው ይወለዳል። ይሄ ማለት አሁን አንድ ሰው ልጁን ሲያየው የገሌ ልጅ ነህ እንዴ ይላል።
ለምንድን ነው? ልጁ አባቱን ያሳይ ነበር። የልጁ መልክ አባቱን ያስነብባል። እንደ መስታወት ማለት ነው፣ እንደ ውሃ ማለት ነው። እንዲህ ልክ ማለት ነው። በመስታወት እኛን እናያለን። በልጁ በኩል ደግሞ የልጁን አባት መልኩን፣ ውበቱን፣ ደምግባቱን፣ እውቀቱን፣ ምግባሩን ማየት ይቻላል። አንዳንድ ልጅ የአባቱን ምግባር የአባቱን ሕይወት የሚያሳይ ልጅ አለ። ልክ እንዲሁ መምህራን ላይም እንደዚህ ነው ያለ። አያችሁ፣ አንድ የዜማ ተማሪ ከመምህሩ ዜማ ሲማር ምን ያደርጋል? ከመምህሩ ምንን ይዞ ይወለዳል? ምግባር ይዞ ይወለዳል። አያችሁ፣ ሃይማኖት ይዞ ይወለዳል። ሌላስ ዜማ ሲማር የዜማውን ድምፅ ቃናውን፣ አያችሁ፣ ጭረቱን፣ ድፋቱን፣ ርክርኩን ብቻ አይደለም ይዞ የሚወለድ። የሚገርመው ድምፁን ራሱ ወዝ የሚባል አለ በዜማ ትምህርት። ወዝ ትርጓሜ፣ ወዝ ጉረሮ ማለት ነው። ጉረሮ፣ ወዝ የሚባሉ አሉ። ስለዚህ እነዚህን ከመምህሩ ይዟቸው ይወለዳል። ቀጥታ ርክርኩን ብቻ አይደለም። አንዳንድ ደቀ መዛሙርት ስትሰሟቸው ቀጥታ የመምህራቸውን ወዝ፣ የመምህራቸውን ጉረሮ። አሁን ለምሳሌ የኔታ መጋቢ ኃይላፍ ክቡር አሉ፣ የጎንደር ያቋቋም ምስክር መምህሩ። አንዳንድ መምህራን ስትሰሟቸው ቀጥታ እሳቸው አሉ እንዴ ያስብላሉ። ሲጮሁ ሲሰሟቸው የኔታ መጋቢ ኃይላፍ ዛሬ እዚህ ቤተክርስቲያን አሉ እንዴ የሚያስብሉ ወዛቸው፣ የዜማ ቃናቸው፣ ድምፁ፣ ጉረሮውን ስትሰሙት ቀጥታ እርሳቸውን ቁጭ ያደርስ። ስለዚህ አያችሁ ወልደዋቸዋል። አስመስሎ መውለድ ማለት ነው። ባለ አምስት ሆኖ ባለ አምስት ማትረፍ። አምስት ማትረፍ ማለት ራሱን አስመስሎ መውለድ ማለት ይሄ ነው። እንግዲህ አያችሁ የቅኔ መምህራንም እንደዚህ ይወልዳሉ። የትርጓሜ መምህራንም የቅኔ አሁን ልክ ያ የስጋው ልጅ የእናት አባቱን መልክ ይዞ እንደሚወለድ የትርጓሜ ደቀ መዛሙርት ደግሞ የመምህራቸውን መልክዓ ትርጓሜ ይዘው ይወለዳሉ። መልክዓ ትርጓሜ አለ። የትርጓሜ መልክ፣ የትርጓሜ ውበት፣ የምስጢር መልክ ያላቸው ሲያመሰጥሩ ልክ መምህራቸውን የሚመስሉ አያችሁ፣ መልክዓ ምስጢር ይዘው የሚወለዱ የመምህሮቻቸውን የምስጢር መልክ፣ የስብከት መልክ አመስጥሮ ይህንን የአመስጥሮውን መልክ ከመምህራቸው ከብለው መምህሮቻቸውን መስለው የሚወለዱ ደቀ መዛሙርት አሉ። የኔታ መጋቢ ሊቀ ሊቃውንት የኔታ ያሬድ ሽፈራው አሁን በዘመናችን እንግዲህ እውቁ የቅኔ መምህር ናቸው። ሌሎች የቅኔ መምህራንን ስትመለከቱ ከእርሳቸው የወጡትን የቅኔያቸው መልክ ቀጥታ የእርሳቸውን ቅኔ የሚያሳይ ነው። የቅኔ ንባብ አደራደራቸው፣ አሰዳደራቸው፣ የቅኔው ምስጢር አመጣጥ የሚገርመው አመጣጡ፣ ዘር አጣጣሉ እነ ወላዲያ ይላፍ የንታጀሪውን እነ መጋ ወላዲያ ይላፍ መምህር ቅዱስን ሌሎችም ከእርሳቸው የወጡ መምህራንን ስታዩ ስልተ ቅኔያቸው የቅኔው የሰምና ወርቁ አቀማመጥ የህብር ቅኔው አቀማመጥ ቀጥታ እርሳቸውን ያሳይ። የተማሪ ከእርሳቸው ተምሯል ማለት ነው የሚያስብሉ ማለት ነው። ይህ ለምን ነው ከተባለ አስመስሎ መውለድ ማለት ነው። ባለ አምስት ሆኖ ባለ አምስት መውለድ፣ ባለ ሁለት ተሰጥቶት ሁለት ማትረፍ ማለት ይሄ ነው። በነገራችን ላይ ማለት ይሄ ነው። ስለዚህ ባለ አምስት ባለ ሁለት የተባሉት አምስት ተሰጥቶት አምስት አተረፈ፣ ሁለት ተሰጥቶት ሁለት አተረፈ የተባለው ፍጹም ትምህርት ተምሮ ፍጹም ትምህርት አስተምሮ ራሱን አስመስሎ ያወጣ መምህር ማለት ባለ አምስት ባለ ሁለት የተባለ። ባለ አንድ የተባለ ማን ነው? ባለ አንድ የተባለ ደግሞ ተምሮ ያን ያተማሩ የቀበረው ነው። አሁን በነገራችን ላይ ድጓ ተምሮ ድጓን ሳያስተምር እንደው ቀጣ ዝም ብሎ ለጥ ብሎ መኖር ድጓን መቅበር። መክሊት የተባለ ድጓን ቅዱስ ዮሐንስ አፈወርቅ ይህን ተርጉሞታል። መክሊት የተባለ እሙንቱ ሀብታት ብሏቸዋል። ሀብታቶቻችን ናቸው፣ መንፈሳዊ ሀብት። መክሊት የተባለ የሚቆጠር ብር አይደለም። እሺ ሀብቱ ነው፣ ጸጋው ነው። የሀብት ደግሞ ምንድን ነው? ሀብተ ትንቢት፣ ሀብተ ክህነት አለ፣ ሀብተ ትንቢት አለ፣ ሀብተ ዜማ አለ፣ ሀብተ ቅኔ አለ፣ ሀብተ ትርጓሜ አለ፣ ሀብተ ዲቁናው፣ ሀብተ ቅስናው፣ ሀብተ ጵጵስናው። ይሄ ነው መክሊት የተባለ። ጵጵስና ሊቀበር ይችላል፣ ዲቁናም ሊቀበር ይችላል፣ ቅስናም ሊቀበር ይችላል። ቄስ ሆኖ በቅስናው አለማስተማር አለማጥመቅ ይሄ ቅስናን መቅበር ነው። እንዲሁ ዲቁናም መምህራንም እንደዚሁ ማለት ነው። የትርጓሜ መምህር ሆኖ የማይተረጉም ከሆነ እንዲሁ ዝም ብሎ ተኝቶ የሚበላ ከሆነ ይሄ መክሊቱን ቀብሮታል ማለት ነው።
የቅኔ መምህር ሆኖ የቅኔ መምህር እኮ ነበርኩ እንደው ሙያውን ልማረው ብዬ ለያዘው ብዬ ነው እንጂ እኔ በዚህ እንኳን አልኖርበትም የሚል አለ። አሁን በቃ አልኖርበትም። ላታስተምረው ለምን ትማረዋለህ? የማትበላውን እንጀራ ተሸክመ ብትዞር ምን ይሰራላ? እና ከሆነ ጊዜ በኋላ አምሎ ወይም ሸቶ ያበላሻል። ስለዚህ የማታስተምረውን ትምህርት ራሱ እንዲሁ እማራለሁ እያልክ የማትኖረው ከሆነ የማታስተምረው ከሆነ ምንድነው እንደውም ያስጠይቃል። አየው፣ ምክንያቱም መክሊቱን የቀበረው ሰው ምንድነው የተባለው? ወደ ጨለማው ጣሉት ነው የተባለ አይደል? ስላልሰራበት እኮ ነው። በነገራችን ላይ የተሰጠውን መልሷል። ያችኑ ማለት ነው የተጠየቀ ባለማትረፉ ነው። እና ብዙ ጊዜ ዲቁና ዲያቆን ነኝ ግን ባልሰራ የሚባል ነገር የለም። ካልሰራበት ትጠየቃለህ። ምክንያቱም በመለስክ ነው የተባለ። ለምን ተቀበልክ? ተቀበለህ ስታበቃ እንዴ ተቀብለሃል መጀመሪያ። ስለዚህ ተምሮ የማያስተምር ነው መክሊቱን የቀበረ። በነገራችን ላይ በእኛ ዘመን ብዙዎቻችን መክሊት የቀበርን ነን። ብዙ ሊቃውንት ብዙ ምሁራን እንጀራ በማጣታቸውም በአንድም በሌላ ምክንያት ድጓ ቢያስተምሩ ስንት የድጓ መምህራንን መውለድ የሚችሉ፣ ቅኔ ቢያስተምሩ ስንት የቅኔ መምህራንን መውለድ የሚችሉ፣ የምስጢር ጸጋ፣ የሰምና ወርቅ ጸጋ፣ ያገባቡ የርባ ቅምሩ ጸጋ ያላቸው ሊቃውንት ትተውት ወደ ከተማ ይሄዱ። እነዚህ ሊቃውንት ነበሩ። እነዚህ መክሊቱን ቀበሩት። ግን እኮ መክሊቱ ተሰጥቷቸው ነበረ። በእውነት መክሊቱ ተሰጥቷቸዋል፣ ሳያተርፉበት ቀሩ ማለት ነው። መክሊት ቀበራ ማለት ይሄም ነው። በጣም የሰፊ ትርጓሜ ያለው ነው። በነገራችን ላይ ባለ አምስት የተባለ ይላሉ የኛ መተርጉማን። በሌላ ትርጓሜ ባለ አምስት የተባለ ጳጳስ ነው፣ ባለ ሁለት የተባለ ቄስ ነው፣ ባለ አንድ የተባለ ዲያቆን ነው ብለዋል። ደግሞ ጳጳስን ባለ አምስት መክሊት አሉት። ባለ አምስት መክሊት ማለት ባለ አምስት ጸጋ ማለት ነው። እሺ ባለ አምስት ጸጋ፣ ባለ አምስት ሀብት ማለት እንደሆነ ተረዱ እንጂ ባለ አምስት ብር እያለ እንዳልሆነ ልትረዱ ይገባል። እና አሁን አምስት መክሊት ትርጓሜ አልቀበልም የሚል ሰው አምስት መክሊት እያለ መክሊት ብቻ ብር ሲሰብክ ይውላል ማለት ነው። መክሊት እያለ መክሊት ትርጓሜ ያለው። እሺ ብዙ ሊቃውንት ነው የተረጎሙት። ባለ አምስት መክሊት ጳጳስ፣ ባለ ሁለት መክሊት ማን? ደግመዋለሁ ቄስ፣ ባለ አንድ መክሊት ማን? ዲያቆን። ጳጳስን ባለ አምስት መክሊት አለው። አምስቱ መክሊቶች ምን ናቸው? አንደኛ መክሊት አንደኛው መክሊት የጳጳስ አያችሁ አንብሮተ እድ ለጳጳስ ላይ ለጳጳስ ነው። ጳጳስን በአንብሮተ እድ መሾም። ሁለተኛ መክሊት ምንድነው? ሰይመ ቀሲስ፣ ቄስን ቄስ አድርጎ መሾም። ሶስተኛ መክሊት ሰይመ ዲያቆንን ዲያቆን አድርጎ መሾም። አራተኛ መክሊቱ አጥምቆ ጥምቀት ማጥመቅ መክሊት ነው፣ የጳጳስ መክሊት ነው። አምስተኛ መክሊት አቁርቦ ቁርባን ማቁረብ የጳጳስ መክሊት ናቸው። እነዚህ አምስቱ መክሊቶች የተባሉ የጳጳሳት ሀብታተ ጳጳሳት ናቸው። ሀብታተ ጳጳሳት በነገራችን ላይ ቀደም እንግዲህ ከሐዋርያት ዘመኖ ተላውያን ሐዋርያት በሐዋርያን አበው በኋላም በሊቃውንቱ ዘመን ሊቃውንቱ ጳጳሳትም ናቸው። የሚገርመው ወንበር ተክለው የሚያስተምሩ መምህራንም ናቸው። አገር ለአገር እየዞሩ የሚያስተምሩም ናቸው። ጉባኤ ተዘርግቶ መናፍቃን ጋር ተከራክረው መናፍቃንን የሚረቱም ናቸው። ጳጳስ ናቸው፣ መምህር ናቸው። ጉባኤ ያስተምራሉ፣ ያጠምቃሉ፣ ያስተምራሉ። እንደ መምህር እንደ ጳጳስ ናቸው ማለት ነው። አያችሁ ሁሉንም ናቸው። ያ ምናልባት ያቆመ ይመስላል አሁን በሁሉም ሀገር ማለት ነው እንጂ እነ አትናቴዎስ፣ እነ ቄርሎስ፣ እነ ለእስክንድሮስ ሌሎችም አባቶቻችን ቅዱስ አትናቴዎስ፣ ቅዱስ ለእስክንድሮስ፣ ቅዱስ ቄርሎስ ሌሎችም እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ ሶስቱም ሌሎችም ሊቃውንት እነ ቅዱስ ዮሐንስ አፈወርቅ መምህራን ናቸው፣ ጳጳሳት ናቸው። እያስተማሩ ነው ሲጋዙ መከራ ሲቀበሉ የነበረው። እነ አትናቴዎስ 5 ጊዜ የተጋዘው ጳጳስም መምህርም ሆኖ ነው። የሚገርመው እያስተማረ እነ አፈወርቅ ጳጳስም መምህርም ሆኖ ነው ሲያስተምር በትምህርቱ ሲክን በክህነቱ በሁለቱ ነው የሚያገለግለው የነበረ። የተጋዘው የተሰደደው ግን ንግስቲቱን በመቃወም ነው። አሁን ንግስቷን በመቃወም ቅዱስ ዮሐንስ አፈወርቅ። ስለዚህ መምህርነታቸው ያሳድዳቸው ነበረ ማለት ነው። አልተውትም ነበረ። ስለዚህ አበው ጳጳሳትን መሾም ይሄ መክሊታቸው ነው። ለጳጳሳት የሚገቡትን ጳጳሳት ከመምህራን ከሊቃውንት መካከል መርጠው አለመሾም ይሄ መክሊትን መቅበር ነው ማለት ነው በሌላ አገላለጽ። ምክንያቱም ለምን መሰላችሁ? ለጵጵስና የማይገባውን ጳጳስ አድርጎ መሾም እኮ በተዘዋዋሪ አለመሾም ነው። ስለዚህ አሁንም ተቀብሯል። ምናልባት ዝም ብሎ ይሄ በዘር በጎጥ
በጉቦ በጣም የሚያሳዝን ቢሆንም ጵጵስና እስከ ጉቦ መጥቷል። ይቅርታ ይደረግልኝና ማለት ነው። ይቅርታ ይደረግልኝና ብዙ መነኮሳት ገንዘብ ለመክፈል አፍጥጠው ነው ያሉ ይባላል ነው ያልኩት። እንግዲህ እንደዚያ ነው ያሉት። ግን እዩ አሁን ይሄ ሀብት ነው። አሁን ሀብተ መንፈስ ቅዱስን በገንዘብ እንደ ሲሞናዊነት እኮ ነው። ሳይየጦኑ ለጸጋ እግዚአብሔር በወርቆ በብሩር ነው ያለው አይደል ቅዱስ ጴጥሮስ። አንተ የእግዚአብሔርን ጸጋ በወርቅና በብር ልትገዛው ትችላለህ ነው ያለው። ስለዚህ ክህነት አይሸጥም፣ በእውነት ጵጵስና አይሸጥም። ሀብተ እግዚአብሔር እኮ ነው። ጵጵስናን መሸጥ በነገራችን ላይ ይሁዳ ክርስቶስን ሽጦታል። እንደገና መንፈስ ቅዱስን መሸጥ ነው ሁለተኛውን አካል መንፈስ ቅዱስን። ይሁዳ ማንን ሽጧል? ክርስቶስን ሽጧል። ጵጵስናን በገንዘብ፣ ቅስናን በገንዘብ፣ ዲቁናን በገንዘብ መሸጥ መለወጥ መንፈስ ቅዱስን መሸጥ ማለት ነው። እና ምናልባት አሁን በኢትዮጵያ ቅስና እየተሸጠ ነው ይባላል፣ ዲቁናም እየተሸጠ ነው ይባላል፣ ጵጵስናም ወደ መሸጥ ተጀምሯል እየተባለ ነው። ስለዚህ ጸጋ መንፈስ ቅዱስ ወደ ገበያ ወጥቷል ማለት ነው። ሳናውቅ መንፈስ ቅዱስን ገበያ ወጣ ነው ማለት ነው። አበው ልብ ልናስተውል ይገባል። ልብ ልናደርግ ይገባል። ነገ በእግዚአብሔር ፊት እንደምንቆም አመ ይመጽእ ንጉሥ በግርማ መንግሥት፣ ንጉሥ ክርስቶስ በግርማ መለኮት በመጣ ጊዜ ያን ጊዜ ለፍርድ እንቀርባለን። ነፍስ ትርዕድ፣ ነፍስ በዚያ ጊዜ ትንቀጠቀጣለች። ወመጻሕፍት ይትከሰታል ለስም፣ ያን ጊዜ መጻሕፍት ለምስክርነት ይገለጣሉ። ያን ጊዜ እንዴት እንሆን ይሆን? አመለተ ፍዳ አመለተ ደይን፣ በዚያ በፍርድ ቀን በደይን ቀን ምን ተንብላ ለነፍስ ከቶ ነፍስን ምን እንላት ይሆን? አመ ይታድኅንም ውሉዳ፣ እናት ልጅን የማታድንበት ጊዜ፣ ያን ጊዜ ዛሬ አባት ሊመታው ሲል በጉያዋ ትደብቃለች። ያን ጊዜ ግን ልጇን እናት፣ አባት ልጁን፣ ልጅም እናት አባቱን ማዳን የማይችልበት ጊዜ፣ አንደበት በሚታተምበት ጊዜ፣ ከንፈር በሚዘጋበት፣ አንደበት ዲዳ በሚሆንበት ጊዜ መልሳችን ያን ጊዜ ምን ሊሆን ይችል ይሆን? እንጠየቃለን። መንፈስ ቅዱስን የምንሸጥ ካለን እንጠየቃለን። ስለዚህ ሁላችሁ ባለ አምስት የተባለ ጳጳስ ነው። ሰይመ ጳጳስ አንብሮተ እድ በጳጳስ ማለት ነው። በአንብሮተ እድ ጳጳሳትን መሾም። ሁለተኛው ምንድን ነው? ሰይመ ቀሲስ ካህንን መሾም። ይሄ ጸጋ ነው፣ መክሊት ነው። የጳጳሳት መክሊት ነው። ካህን ለሚያስፈልጋቸው በጠረፍ ላሉ ኢትዮጵያውያን ኦርቶዶክሳውያን ካህንን አለመሾም መክሊትን መቅበር ነው። ለአበው ካህንን መሾም ይገባል። አንድ አገልጋይ የሌለው ደብር አለ በኢትዮጵያ ውስጥ ማለት። እኛ ውጭ አፍሪካ ሀገር ሄደን አፍሪካን ባጠመቅን እንደዚህ እንላለን፣ አፍሪካን በሰበክን እንላለን። መቼ ኢትዮጵያን ሰበክን? ገና ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን መች ሰበክ ነው? ገና እኮ ነን። መች ወንጌል አዳረስን? እውነት ለመናገር ገና ነን። ብዙ ነገር ይጠበቅብናል። በወር አንድ ጊዜ የሚከፈቱ አድባራት እኮ አሉ አሁን ኢትዮጵያ ውስጥ ማለት ነው። አንድ ቄስ ብቻ ያላቸው እኮ አሉ። ተሰባስበው ከሌላ ደብር ያሉት ጋር ተሰባስበው የሚቀድሱ ክርስትና እኮ 40 ቀኑን 80 ቀኑን አልፎ ሌላ ጊዜ ልክ እንደ ውጭ ዓለም የሚነሳበት ኢትዮጵያ ውስጥ ነው ያለን። ግን በየከተማው ብዙ ቄስ አለ፣ ብዙ ዲያቆን አለ። ደጅ ጸኙ ራሱ በብዙ የሚቆጠር። አዲስ አበባ ተመልከቱ፣ በታላላቁ አድባራት ላይ ካህናቱ ዲያቆናቱ በምን ያህል ቁጥር እንደሚገለጡ እግዚአብሔር ነው የሚያውቀው። በእውነት ለምንድን ነው እነዚህ ወደ ሄደው እንዳይሰሩ እኛም ወደዚያ ሄደን እንዳንሰራ ያደረገ ምንድን ነው ከተባለ ይሄ ስምሪት ችግር ነው። የመዋቅራችንም መሰበርና መበላሸት ነው። በነገራችን ላይ መዋቅሩ ላይ ስራ አልሰራንም ማለት አልሰራንበት። ይሄ በእውነት እግር ተነስቶ ራስ እንደ አያክም ይባላል። ወደ ላይ መውቀስ አይደለም፣ ይቅርታ ይደረግልኝና ግን እንደምታዩት ስህተቱ ግን አለ። ተደራሽ መሆን ስንችል ተደራሽ መሆን አልቻልን። ለአፍሪካ ለአውሮፓ የሚበቃ አገልጋይ አላት ኢትዮጵያ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን እንደምታውቁት የለም። ሀብቷ ከላይ የተቋጠረ ነው፣ ወደ ታች አይወርድም። ከራስ የፈሰሰ እስከ እግር ደረሰ ነበረ። ከራስ የሚፈስ ነገር የለም። አሁን ከላይ ነው ሁሉ ነገር ተቋጥሮ ያለ። በገጠር ያሉ አብያተ ክርስቲያናት ተዘግተዋል። አልባሳት አይወርዱላቸው፣ ዕጣን አይወርድላቸውም፣ ዘቢብ አይወርድላቸውም። ሜሮን እንኳን በየሱቁ እየገዙ ነው የሚወስዱት። ስራ ቀኖናውንም አስጥሰነዋል ማለት ነው። ሜሮን አሁን በየሱቁ ይገዛ ነበር። እንዲህ አይነት ቀኖና አለን። ቅዱስ በየሱቁ እየገዛ ነው ሁሉ በየቤቱ የሚወስድ። ይሄ ምንድነው? ስርጭቱ ተቋርጦ ይሄ ሴሉ ተቆርጧል ማለት ነው። ስለዚህ ልንሰራ ይገባል። መክሊቶቹ እየተቀበሩ ነው። ስለዚህ ሰይመ ቀሲስ የጳጳሳት ካህንን መሾም፣ ቄስን መሾም፣ ዲያቆንን መሾም ይሄ መክሊት ነው። ዲያቆን ለሚያስፈልጋት ምእመን ዲያቆን አለመሾም፣ ካህን ለሚያስፈልጋቸው አካባቢዎች
በቋንቋቸው የሚሰብክ፣ በቋንቋቸው የሚቀድስ፣ በቋንቋቸው የሚያስተምር፣ በቋንቋቸው የሚቀድስ ዲያቆን ካህን ካልተሾመ በነገራችን ላይ መክሊቱ ተቀብሯል። ማጥመቅ ማቁረብ ይሄ የአባቶቻችንም መክሊት ነው። ምናልባት አገልግሎቱ እየበዛ ካህናት አሉ እየተባለ ሊሆን ይችላል። ማጥመቅ ማቁረብ በነገራችን ላይ አበው ጳጳሳት ካህንን በማቁረብ ግብር አይበልጡትም። በማጥመቅ ግብር አይበልጡት። ጳጳስ ስላጠመቀው ብቻ ልዩ የሆነ ልደት የሚወለድ ክርስቲያን የለም። የተለየ ክርስትና ማግኘት አይቻል። የተለየ ጥምቀትም የለም። ኤጲስቆጶስ ቢያጠምቀው፣ ጳጳስ ቢያጠምቀው፣ ካህኑ የጠምቀው አንድ ነው። ወነአምን በአሐቲ ጥምቀት ያሉ ሰለስቱ ምዕት ለዚያ ነው። በአንዲት ጥምቀት እናምናለን ያሉት ለዚያ ነው። ስለዚህ እንደው አንዳንድ ሰው እገሌ መጥቶ ካላጠመቀልኝ፣ እገሌ ካልተገኙልኝ ይላል። ምን አገባህ? እገሌ አይወልዱት እንዴ? እሳቸው እኮ አገልጋይ ናቸው። የሚወለደው ከእግዚአብሔር ነው። የሚወለደው የጸጋ ልደት። ካህኑ አገልጋይ ነው። በቃ አሳላፊ ነው፣ አገልጋይ ነው። የእግዚአብሔር መሳሪያ ነው። ሲጀመር መሳሪያ ነው። እግዚአብሔር ስራውን የሚሰራበት መሳሪያ በሉት። ያ ነው ካህኑ። የእግዚአብሔር መገለጫ ነው። የእግዚአብሔር መሳሪያ የሚሆነው የካህኑ ስራ እንደዚያ ነው። እና የተለዩ ካህን በጥምቀት ላይ የተለየ ካህን፣ የተለየ ጳጳስ፣ እንዲሁ የተለየ ሊቀ ጳጳስ መጥቶ ቢያጠምቀው ልዩ ልደት የለም፣ ልዩ ጸጋ የለም፣ ልዩ ሀብት የለም። ቁርባንም እንደዚሁ ካህንም ቀድሶ ህብስቱ ሥጋ ወልደ እግዚአብሔር ደሙ ደመ ወልደ እግዚአብሔር ሆኖ እንዲለውጥ አይደለም። እሺ የሚለውጠው ራሱ ነው ያደርጋል። ልክ እንዲሁ ጳጳስም ይሄን ነው ያደርግ። የተለየ ነገር የለም። ይኸውላችሁ ማጥመቅ ማቁረብ ምንድናት? ጸጋ ጳጳሳትም ሀብተ ጳጳሳትም ነው። ስለዚህ አሁን ጳጳሳት ያጠምቃሉ። አዎ ዋና ስራቸውን ያቆርባሉ። አዎ ዋና መክሊታቸው ሐዋርያት ጳጳሳት አይደሉም እንዴ? ጴጥሮስ ጳጳስ አይደለም እንዴ? ሊቀ ጳጳስ ነው። እና ቅዱስ ጴጥሮስ ሮም ገብቶ አላጠመቀም? ከሐዋርያት ጋር ዓለምን አልዞረም? ሐዋርያት ጳጳሳት አይደሉም? ብቻቸውን ዓለምን እየዞሩ አላስተማሩም? አስተምረው አላሰመኑም? አሳምነው አላጠመቁም? አጥምቀው አላቆረቡም? አድርገዋል። መክሊታቸውን ተጠቅመዋል ማለት ነው። እና ማጥመቅ እንደ ዝቅተኛ ነገር ተደርጎ እንዳይታይ ጥንቃቄ ይገባል። ማቁረብን እንደዚያ እንዳይታይ ጥንቃቄ ይገባል። እየታየ ነው ማለት አይደለም። ግን አበው ጳጳሳት በጠረፈ በኢትዮጵያ ጠረፋማ ቦታ እየሄዱ አባቶቻችን አሉ እየሄዱ የሚያጠምቁ እያየን ነው። ሲያጠምቁ እናያለን። ጥሩ ነው። ይሄ ግን ይሄ ቋሚ ተቀዳሚ መክሊት መሆኑን ማወቅ ግድ ይላል። ካህን ሹመዋል፣ ካህኑም ይሰራል። ግን ከላይ ወደ ታች ይወርዳል። እሺ ዲያቆን የቄስን ስራ ይሰራል። ቄስም የቆሞስን ስራ ይሰራል። ቆሞስ የኤጲስቆጶስን ስራ ይሰራል። ኤጲስቆጶስ የጳጳስ ስራ ይሰራል። ጳጳስም የሊቀ ጳጳስን አይሰራም። አያችሁ። ከላይ ግን ወደ ታች ይወርዳል። ከላይ ወደ ታች ይቻላል። አያችሁ። ኪሩቤል ሱራፌል ከታች የአርባብን የመናብርትን እያለ ይወርዳል። የሊቀ ጳጳሳትን ጳጳሳት የኤጲስቆጶሳትን ኤጲስቆጶሳት የካህናቱን ወይም የቆሞሳትን ካህናት ደግሞ የዲያቆናትን ይሰራሉ። ይቻላል እንደዚህ። ስለዚህ ከላይ ወደ ታች ወርዶ መስራት ይገባል። ለምን? ከላይ ወደ ታች በወረድ እኮ ክርስቶስ ነው ያሳየን አይደል? ከየት ነው የወረደ? እኛ ብንወርድ ከዚህ እስከዚህ ነው። ክርስቶስ ከየት እስከየት ነው? አያችሁ። ከዚህ እስከዚህ ከማይባልለት መውረድ እኮ ነው የወረደ። መነሻ የሌለው እርሱ መድረሻ እስካለው ቦታ ወረደ ማለት ነው። አያችሁ። እና ክርስቶስ እንዲህ ከወረደ ሰው መሆን እኮ ለእግዚአብሔር ወልድ እኮ መውረድ ነው። በነገራችን ላይ ሰው መሆን መብላት ወረደ ማለት ከቦታ ወደ ቦታ እንደዚህ ወረደ ማለት አይደለም። ላዳደሰው እነዚያ ይመስለዋል። እንደዚህ አይደለም። ቅዱስ ዮሐንስ አፈወርቅ መላእክት ከሰማይ ወደ ምድር በወረዱ ጊዜ የታጠውም ሰማይ ከሰማይ ይታጣሉ፣ ከምድር ወደ ሰማይ በሄዱ ጊዜ ከምድር ይታጣሉ። ክርስቶስ ላይ ግን እንደዚህ አይደለም ይሆን። አያችሁ። እንዘየ አርቅ መንበረ ስራቲው እንዘየ ሐጽጽ ወረደ ይለዋል ቅዱስ ያሬድ። የሚገርመው ከክብሩ ዙፋን ሳይለይ ነው የወረደ። ሰማያት ማህበ አብ ከአብ አንድነት ሳይለይ ከዙፋኑ ሳይለይ ልክ ክንድ ከእጅ ሳይዘነጠል የወደቀ ዕቃ ያነሳል አይደለ? ሳይለይ እግዚአብሔር ወልድም ያደረገው እንደዚያ ነው። ከመንበሩ ሳይለይ የወደቀ አዳምን አነሳ ማለት ነው። እንደዚያ ነው ያደረገ። ነገር ግን የሁላችሁ መውረድ የሚባለው ሰው መሆን መውረድ ነው። መራብ መውረድ ነው። መጠማት መውረድ ነው። መዳሰስም እኮ መውረድ ነው። አይዳሰስም በመለኮቱ። በማኅፀን ማደርም መውረድ ነው።
በመርከብ መሄድም ማንቀላፋትም እኮ መውረድ ነው። እርሱ እንዴት ያንቀላፋል? ዘይነውም እኮ ነው። እይደቅስ ወይ ይነውም እኮ ነው የሚለው። እግዚአብሔር ፈጽሞ አያንቀላፋ። እስራኤልን የሚጠብቅ እግዚአብሔር ያንቀላፋል? አያንቀላፋም። እስራኤል ዘነፍስን የሚጠብቅ እግዚአብሔር ያንቀላፋል? አያንቀላፋም። ነገር ግን በስጋው ወራት በስጋ አንቀላፋ። ይሄ መውረድ እኮ ነው የሚገርመው። ወረደ ማለት ሰማዩን ትቶ ዱብ ዱብ እያለ መጣ እንደዚያ መሰለ እንደ ዝናብ አይደለም። ግብሩ ነው። አየው፣ መራብ፣ መጥማት፣ መድከም፣ መቁሰል፣ መድማት፣ በእንጨት መሰቀል፣ ወደ መቃብር በሶስት ከስንዝር መቃብር መወሰን። ይሄ እኮ መውረድ ነው። መውረድ ማለት ይሄ ነው። እንደዚያ ከሆነ ይሄ ግብር አይደለም? አበው ጳጳሳትም እንዲሁ የክርስቶስ እንደራሴ አይደል? እንዲሁ ወርዶ መስራት ይገባል። ይቅርታ ይደረግልኝ፣ በእውነት ይቅርታ ይደረግልኝ። ስለዚህ ማጥመቅ መክሊት ነው፣ ማቁረብ መክሊት ነው። ባለ ሁለት የተባለ ሳባድ ነው። ካህኑ ናቸው ባለ ሁለት። አያችሁ፣ ካህኑም ባለ ሁለት መክሊት ናቸው። ያ ማለት ባለ ሁለት ሀብት ጸጋ ናቸው። ሁለት መክሊት የተባሉ ማጥመቅና ማቁረብ ብለዋቸዋል። የካህኑ መክሊቶች ማለቴ ነው፣ ማጥመቅና ማቁረብ። አሁን እዩ፣ የካህኑ ሁለት ሆነ፣ የጳጳስ ውስጥ 5። ምን ቀረ? ጳጳስን ካህን ይሾማል? አይሾም። ቄስን ቄስ ይሾመዋል? አይሾመው። እሺ፣ ቄስ ዲያቆንን ይሾማል? አይሾም። እነዚህ ሀብታት የጳጳሳት ሀብት ናቸው። የጳጳስ ሀብት ግን ምንድን ነው? ማጥመቅ፣ ማቁረብ። በማጥመቅና በማቁረብ ግብር ጳጳስን ይሳተፈዋል። አያችሁ፣ ጳጳስም ቀሲሱን ይሳተፈዋል ማለት ነው። ይገናኛሉ። የጋራ ሀብት ነው። ከላይ ያለው ወደ ታች ይወርዳል ብለን የለ። ሁለቱ ሀብቶች ናቸው። ማጥመቅ የካህን ሀብት ነው፣ ጸጋው ነው። ካላጠመቀ መክሊቱን ይቀብሮታል ማለት ነው። አያችሁ፣ ካላቆረበ መክሊቱን ቀብሮታል ማለት ነው። አሁን እያጠመቅን ነው። በእውነቱ እስቲ አሁን እያጠመቅን ነው። አሁን የአሁኑ ካህናት በጣም ይቅርታ ያድርጉልኝ፣ የደጋጎቹን በረከታቸው ይድረሰኝና ማጥመቅ የሚሉት እኮ ቄደር እያጠመቁ ነው። ብዙዎቹ ቄደር ያጠምቃሉ። እንደ የሆነ ነገር ምን ሆነ ነው እንዲህ ብያለሁ። ደግሞ እኮ ቄደር የማይገባውን ሁሉ ነው ቄደር የማይገባውን ሁሉ ያጠምቃሉ። ከዚያ በኋላ አጠመቅን ይላሉ። እንዲህ ነው ማጥመቅ። ጴጥሮስ በአንድ ቀን 3000 ሰው አስተምሮ አጠመቀ፣ ወደ ክርስቶስ አመጣ ነው። ከዚያው ያለውን ከዚያው እያጠመቁ እኮ ነው። አጥማቂ የሚባሉ ሰዎችም አሉ። አሁን በገዳም ያሉ ባይታውያን፣ ደግሞ አንዳንዶች መነኮሳቱ ነው አጥማቂው ገሌ የሚባሉት። አጥማቂው ስንት ሰው አጠመቁ? ስንት ሰው ማጥመቅ? እዚሁ ያለውን ዝም ብሎ ጸበል መርጨት ነው። ይሄ ጥንቃቄ ሊደረግበት ይገባል። በነገራችን ላይ ካህናት ማጥመቅ ግብራቸው ነው። ጠረፍ ለጠረፍ እየዞሩ ማሳመን፣ ኢአማኒውን አሳምኖ ማጥመቅ ነው። ልደት መንፈሳዊ ወሀብ ከነ መንፈሰ ልደት ረቂቁን ልደት ሰጠን እንዳለው ቅዱስ ኤፍሬም ረቂቁን ልደት እንዲያገኙ ማድረግ ነው። የምታስገኘውን ጥምቀት ማጥመቅ ነው። ማየገበዋን ነው ማየገበዋን። አሁን ካህናት እዚህ ላይ ነው መስራት ያለባቸው። የኛውን አገልግሎት አይስጡ ማለት አይደለም። የታመመውን ቢያጠምቁት ቢጸልዩለት ጸበል ቢያጠምቁት ነውር አይደለም፣ ኃጢአትም አይደለም። ግን ይሄን ብቻ አድርጎ ደግሞ መያዝ ያኛውን ትቶ ዋናውን ትቶ እዚህ ጋር ለስጋ ደዌው ብቻ መኳተን ይሄ ስጋዊነት ነው። መንፈሳዊነትን መቅበር ነው። ይሄ ጥንቃቄ ይገባል። ስለዚህ ካህናት ማጥመቅ ግብራቸው ከሆነ ምን ማድረግ አለባቸው? የኢአማንያንን እያሳመኑ ማጥመቅ አለባቸው። አዳዲስ አማኞችን ማምጣት አለባቸው። በኢትዮጵያ ጠረፍ ለጠረፍ እየዞሩ ማጥመቅ ነው። ማጥመቅ የክርስቶስ አካል ብልት እንዲሆን ማድረግ ነው። ከበጎቹ ወገን ያልሆነውን ከበጎቹ ውስጥ እንዲገባ ማድረግ ነው። ክርስቶስን ያለበሰውን ክርስቶስን እንዲለብሰው ማድረግ ነው። ማጥመቅ የአብ የመንፈስ ቅዱስ ልጅ በጸጋ የሥላሴ ልጅ እንዲሆን ማድረግ ነው እንጂ የሥላሴ ልጅ የሆነውን ብቻ ጸበል መርጨትን ብቻ አይደለም። ይህን ጥንቃቄ ማድረግ ይገባል። ይሄኛው ተትቷል። ይሄኛው ዋናው። ስለዚህ ማቁረብም እንደዚህ ሆኗል። አሁን ማቁረብ ሀብት ነው፣ ጸጋ ነው። አሁን እያቆረብን ነው ወይ? ይቺ ጸጋ አዎ ይሞከራል፣ ግን በተሰጠን ልክ እየሰራን አይደለም ነው። የማቁረቡ ጸጋ በብዙ ቦታዎች ላይ እንደውም እየተቀበረ ነው። ተመልከቱ። አሁን ባልና ሚስት እንኳን 67 ዓመት ሲሆናቸው ነው ካህኑ ላቆርብ ነው ልጅን እያሉ ይዘው የሚመጡት። 70 ዓመት የት ሄደው ነው? 60 ዓመት 80 ዓመት ሰውየው ሲጨፍር፣ ሲሰርቅ፣ ሲዘሙት፣ ሲገድል የት ሄደው ነው? ይሄ ነውር ነው እኮ ማለት አይደለም። በ70 ግን ይህን ያህል ዘመን ልክ እንደ ህግ ሆኖ ማለት ነው። አሁንማ ገና ነኝ ንስሐ አባቱም እንግዲህ እኮ ይበቃል ይላሉ። ምን ማለት ነው እንግዲህ እኮ ይበቃል ማለት? እንዲህ
ይበቃል እንግዲህ ቆረብ። ስለዚህ እስከ ዛሬም ትተውት የነበረው እርሳቸው ናቸው ማለት ነው። እንደ ሕግ ሆኗል፣ ተለምዷል። ሰው የራሱን መጽሐፍ አስቀምጧል። መተዳደሪያ ሕግ እና መመሪያ ስርዓት ያስቀመጠ መስሎ ነው ያለ። ይሄ ሊታሰብበት ይገባል። ማቁረብ መክሊት ነው። 70 ዓመት 80 ዓመት እስከሚሞላው ዝም ብለው 60 ዓመት ላይ ቢሞትስ በ120ው ዘመን እመጣለሁ ብሎ እኮ አስቀድሞ መጥቶ ያውቃል እግዚአብሔር። ጸጋ ነው። እድሜ እኮ ጸጋ ነው፣ ይወሰዳል። በነገራችን ላይ የሕዝቅያስ የእድሜ ጸጋ ተወስዶ ነበረ። ንስሐ ሲገባ ተመለሰ። ስለዚህ ይቀሰፋል ሰውየው። ማቁረብ የካህናት ጸጋ ስለሆነ ካህናት ጸጋቸውን ሊጠቀሙ ይገባል። ንስሐ ልጆቻቸው ላይ፣ ምእመናኑ ላይ ወደ ቁርባን ሊያመጡ ይገባል። ምክንያቱም ያለ እርሱ ሕይወት የለም። ያለ እርሱ መንግሥተ እግዚአብሔር አትገኝም። ክርስቶስ ጋር መኖር አይቻልም። ስለዚህ ክርስቲያኖች አባቶቻችሁ የቁርባን ቀጠሮ ሊሰጧችሁ አይገባም። የንስሐ ቀጠሮም ሊሰጧችሁ አይገባም። ይሄ ማለት ነው የንስሐ ጊዜውም ዛሬ ነው፣ የቁርባን ጊዜውም ዛሬ ነው። ስለዚህ እናስተውል። እኒህ መክሊቶች ማጥመቅ፣ ማቁረብ የካህናት መክሊቶች ናቸው። ግን ወጣቱ ላይ ይሄ መክሊት እየሰራ ነው? ግን ባለትዳሮቹ ላይ ይሄ መክሊት በትክክል እየሰራ ነው ወይ? ሰርገ ሙሽሮቹ ላይ በትክክል እየሰራ ነው ወይ? ይሄ መክሊት እኮ ለእነዚህ የሚሆን ነው። በነገራችን ላይ ግን ተቀብሯል። ሊሰራበት ይገባል እና ባለ 2 መክሊት የተባለ ካህኑ ነው። ባለ 1 መክሊት ደግሞ የተባለ ዲያቆን ነው። ዲያቆን ባለ 1 መክሊት ነው። ተልእኮ ናት። ይቻያል ተፈኖ ታዝዞ ተልእኮ ትባላለች። እሺ ብሎ መላክ፣ ላይክ ሄር መሆን፣ በጎ አገልጋይ መሆን ማለት ነው። በጎ አገልጋይ አቤት ወዴት ማለት፣ ካህኑን መስማት፣ የካህኑ ጆሮ መሆን። ታነገስትም ዲያቆን ዲያቆናት የካህናት አይዛን ጆሮዎች ናቸው ነው የሚለው። አያችሁ፣ የእግዚአብሔር አይኖች ሲባሉ ካህናት፣ ዲያቆናት ደግሞ ጆሮ መስሚያ ናቸው። አያችሁ፣ ላይክ ማለት እኮ ተላላኪ ማለት ነው። አገልጋይ ማለት ነው። አገልጋይ ለካህኑ መላክ ለእግዚአብሔር መላክ ነው። በነገራችን ላይ ለካህኑ መላክ ቅድም እንዳልኳችሁ ካህኑ የእግዚአብሔር አገልጋይ ነው። እግዚአብሔር መገለጫ ነው። ውስጥ ላይ ሆኖ የእግዚአብሔር መሳሪያ ሆኖ ማገልገል ነው። ስለዚህ ካህኑ ሲልክ በአጭር ቁመቱ በጠባብ ደረቱ ዝም ብለህ የምትታበይ ከሆነ ተሳስተሃል። እምቢ ያልከው ራሱ ክርስቶስን ነው የሚሆነው። አየው፣ ምክንያቱም ክርስቶስ በነዳያን አድሮ የሚራብ ከሆነ በካህናት አድሮ የሚያዘውም እሱ ነው። እንደዚያ ነው። በነዳያን አድሮ የሚጠማው እሱ ነው። በካህን አድሮ የሚቀድሰንም እሱ ነው። ይህን መረዳት አለብን። ስለዚህ የዲያቆን መክሊቱ አንድ ተልእኮ ናት፣ መላክ ናት፣ ማገልገል ናት። በነገራችን ላይ ክርስቶስ የዲቁናንም አገልግሎት፣ የቅስናንም አገልግሎት፣ የጵጵስናንም አገልግሎት አገልግሏል። ልብ አድርጉ። እንደ ዲያቆን አሁን እግር ማጠብ የማናት ግብር? የንፍቅ ዲያቆን ናት አይደለም? አሁን ንፍቅ ዲያቆን እግር አያጥብም። አንዳንዱ አሁን ብዙ አያጥብም። እሺ ቆይ ዲያቆናት እግር ታጥባላችሁ እግዚአብሔር በሚያውቀው። አሁን እስቲ ማን ነው ቤተልሔም ላይ ንፍቅ ዲያቆን ሆኖ ሊቀደስ እግር የሚያ የለም? እንደው እንኳን እግር ሊያጥብ እንደው እግር መቆረጡም በቀር አሁን ከባድ ነው አሁን ያለው። ያው እንግዲህ ይቅርታ አድርጉልኝ እንጂ እግር ማጠብ የዲያቆናት መክሊት ናት፣ የዲያቆን መክሊት ናት። አያችሁ፣ ክርስቶስ እንዳይነቅ ዲያቆን ይችን መክሊት እንዳይነቃት የሚገርመው እግር አጠበ። አያችሁ፣ እግር አጠበ። ለዲያቆን ይችን ግብር ባርኮ እየሰጠው ነው። ዲያቆን አስሙ፣ ይችን ግብር ክርስቶስ ባርኮ ሰጠው። አናጉንስጢስ ይባል። ይሄ አናጉንስጢስ ይላል አንዳንዱ ስድብ መስሎት ሞኝ። አናጉንስጢስ ማለት እኮ አንባቢ ማለት ነው። አንባቢ ማለት ነው። በነገራችን ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ እናስቀምጧል። አናጉንስጢስ ማለት አንባቢ ማለት። ክርስቶስ የሚገርመው በአይሁድ ምኩራብ ላይ መጽሐፈ ኢሳይያስን እንዲያነብስ ተሰጠውት ቁሞ አንብቦ ነበር። አንብቧል እና ያነበበው ደግሞ ከሲቶረ ከበሐበይብ ዚኖም ለነዳያን ፈነወንዲ እያለ ይሄዳል። በገለጠ ጊዜ ስለ ራሱ ነበረ ያገኘው። የሚገርመው ወስብክ ሎሙ ግዛነ ለጽዮን፣ ለተማረኩት መመለስን፣ ለጠፉት መመለስን፣ ለወደቁት መነሳትን እሰብክላቸው ዘንድ ላከኝ። ወፌው ውስጦሙ ለቁሶላነ ልብ፣ የቆሰሉትን እፈውሳቸው ዘንድ ላከኝ የሚል ስለ ራሱ የተጻፈ ነበረ ያገኘው ክርስቶስ። ስለዚህ አናጉንስጢስ ማለት አንባቢ ማለት ነው። አንባቢነትን ባርኳል። እሺ ዲያቆንነትን ባርኳል። ጵጵስናንም የጵጵስና ግብሩ መባረክ አይደለ? እንዘ ይባርኮሙ ተርሐቆሙ፣ ይባረካቸው ከፈከፋል አይደል? ይሄን ሁሉ ባርኳል። ስለዚህ ተልእኮ ራሱ
መላክ አያችሁ ተልኮ አይደለ? ከአባቴ ዘንድ ከአብ ዘንድ ተልኬ መጥቻለሁ እኮ ነው ያለ። ተልኮ ነው የመጣ እርሱ ራሱ በሰውነቱ ተልኳል። እንኳን ከአብ ከባሕርይ አባቱ በስጋ ለወለደችው ለድንግል ማርያም እኮ እየታዘዘ ነው ያደገ። መላክን መታዘዝን ባርኮ ነው የሰጠን። አያችሁ ሊያገለግል እንጂ ሊገለገል አልመጣም ጥንቱንም። ስለዚህ ዲያቆናት መታዘዝን፣ መላክን፣ መገልገልን እንደው እንደ ዝቅተኛነት አትዩት ለማለት ነው። እንግዲህ በነገራችን ላይ በጣም ብዙ ትርጓሜ ያለው ነው። ባለ አምስት የተባለ በሌላ ትርጉም ሙሴ ነው የሚገርመው። ባለ ሁለት የተባለ ቅዱስ ጴጥሮስ ነው። ባለ አንድ የተባለ ይሁዳ ነው። ባለ አምስት ሙሴ መባሉ አምስቱ መጻሕፍተ ሙሴ ያሉ አይደል? ዘፍጥረት፣ ኦሪት ዘፍጥረት፣ ዘጸአት እስከ ዘዳግም ያሉት ማለት ነው። ዘሌዋውያን፣ ዘኍልቍ፣ ዘዳግም እነዚህ የሙሴ መክሊቶች ናቸው። ሙሴ በእነዚህ መክሊቶች ሰርቶባቸዋል። 40 ዘመን ሰርቶባቸዋል። ባለ ሁለት የተባለ ቅዱስ ጴጥሮስ ነው። ሁለት መክሊት የተባሉ የሚገርሙ አንድም ብሉይና ሐዲስ ናቸው። አንድም ቅዱስ ዮሐንስ አፈወርቅ እንደተረጎመው ዘውቱ ሥጋሁ ወደሙ ለክርስቶስ የክርስቶስ ሥጋውና ደሙ ናቸው። ሁለት መክሊት የተባሉ ስለዚህ ክርስቲያኖች ባለ አንድ መክሊት የተባለ ይሁዳ ነው። እያችሁ ቅዱስ ጴጥሮስ ባለ ሁለት መክሊት ተብሏል። ብሉይና ሐዲስ ነው። የብሉይ ሐዲስም መምህር ነው። ሥጋውና ደሙን ያቀበለ መምህር ነው። ባለ አንድ መክሊት ይሁዳ ነው። ባለ አንዱ ቀብሮታል። ይሁዳ ደግሞ የተሰጠችውን አንዷን ጸጋ ቀብሯታል፣ ሳይጠቀምባት ቀርቷል። ምን ተወሃቡካ ይሁዳ ይላል ቅዱስ ያሬድ። የሚገርም ግሩም ምስጢር ነው። ዘከመ ወሀበ ክርስቶስ እንደሰጠ አይሁድ ምን ሰጡ? ይሁዳ እስቲ አይሁድ ምን ሰጡ ልትነግረኝ ትችላለህ? ይላል። ምን ሰጡህ? ሰመርከ ትንሣ ይኸውልህ ታንስ ሙታንን ታነሳ ዘንድ ድዌን ትፈውስ ዘንድ ክርስቶስ ጸጋ ሰጠ። ግን አይሁድ ምን ሰጡ ይለዋል። ክርስቶስ በሰጠ መጠን እንደሰጠ እስቲ አይሁድ ምን ሰጡህ ይለዋል። ምን ሰጡ? ስለዚህ ድዊ መፈወስ በነገራችን ላይ ለይሁዳ ድዊ የመፈወስ ጸጋ ተሰጥቶት ነበር፣ ግን አልተጠቀመበትም። ራሱ ድዊ ሆነ፣ እንኳን ድዊ ሊፈውስ ማለት ነው። እንደዚያ ነው የሆነ። ስለዚህ ባለ አንድ መክሊት የተባለ ይሁዳ ነው። ባለ አምስት መክሊት ሃይማኖት፣ ፍስሐ፣ ተስፋ፣ ክብር እነዚህም ናቸው። ባለ ሁለት ሃይማኖት፣ ፍስሐ፣ ባለ አንድ ሃይማኖት ብቻ ነው ማለት ነው። ስለዚህ ባለ አምስት መክሊት፣ ባለ ሁለት መክሊት፣ ባለ አንድ መክሊት የተባሉ እነዚህ ምሳሌዎች ናቸው ማለት ነው። ምሳሌዎች ናቸው። ያ ደግሞ እነዚህን 5 መክሊት፣ 2 መክሊት፣ 1 መክሊት ሰጠ የተባለው ማን ነው? ሰው ተብሎ የተገለጠ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ለእነዚህ ሁሉ መክሊት ሰጥቷል። ለሙሴ 5 መክሊት ሰጥቷል፣ 5ቱን ኦሪት። ለጳጳሳት 5 መክሊት ሰጥቷል፣ እነዚያን ጸጋዎች ሰጥቷል። ለምእመናንም እንደዚሁ ልዩ ልዩ ጸጋዎችን ሰጥቷል ማለት ነው። ኦርቶዶክሳውያን ክርስቲያኖች ስለዚህ ነገ የምናከብረው ዕለተ እሁድ ገብርኄር የበጎ አገልጋዮችና የክፉ አገልጋዮች መገለጫ ቀን ነው። ምናልባት እንደ ሰነፉ አገልጋይም እንደ ደጓጎቹ አገልጋይም የሆን ልንኖር እንችላለን። የኔ ቁጥሬ ከየት ነው ብሎ መጠየቅ ይገባል። በነገው ቀን ማለት ነው። ከበጎ አገልጋይ ነኝ በጥቂቱ ከታመነው ወይስ ደግሞ ጥቂት ተሰጥቶት ያኑ ከቀበረው ነው? ከየትኛው ነኝ እኔ ማለት ይገባል። ታያላችሁ፣ ጥቂት ተሰጥቶት የተሰጠው የተሾመው በብዙ ላይ ነው። ወደ ጌታው ደስታ ነው የገባ። ያኛው ደግሞ እንደገና የቀበረው ወደ ዘላለማዊ ጨለማ ነው የሄደ እና ብዙዎቻችን እያንዳንዳችን የተሰጠን መክሊት አለ። እያንዳንዳችን እንደ ምእመን የምእመን መክሊት አለ። እንደ ዲያቆን የዲያቆን መክሊት አለው። እንደ ካህን የካህን መክሊት አለው። እንደ ጳጳስ የጳጳሳት መክሊት አላቸው። እንደ መነኮሳት የምንኩስና መክሊት፣ እንደ ባሕታውያን የቤትውና መክሊት አለ። እነዚህን መክሊቶቻችን ከቀበርናቸው እንደዚህ ሰው ወደ ጽኑ ጨለማ እንደምንወረወር መረዳት ይኖርብናል። መክሊት የሌለው የለም። እግዚአብሔር ጸጋ ያልሰጠው የለም። በነገራችን ላይ ዓይን ራሱ መክሊት እኮ ነው። አካል ዘያክል ራሱ መክሊት ነው። ጸጋ ነው፣ ስጦታችን ነው። አእምሮ መክሊት ነው፣ ልናስብበት ይገባል። ልብ መክሊት ነው፣ ሐሳብ ልናመነጭበት ይገባል። ሕሊናም መክሊት ነው፣ ሐሳብን ልናወጣበት ልናወርድበት ይገባል። ሕዋሳቶቻችን መክሊቶቻችን ናቸው፣ ልንጠቀምባቸው ይገባል። ያለ መክሊት እግዚአብሔር የፈጠረው ከቶ ማን አለ? የለም። መክሊታችን ግን በአግባቡ ላንጠቀም እንችላለን። አባቶቻችን መክሊታቸውን ተጠቅመዋል። ነቢያት መክሊታቸውን ተጠቀሙ። በመጨረሻም የመክሊታቸው ውጤት ክርስቶስን አገኙ። ሐዋርያት መክሊታቸውን በደንብ ተጠቅመዋል። የስብከት መክሊታቸውን ሰብከዋል። በመጨረሻም ክርስቶስ ወርቅ ሆኖ ተቀዳጅተውታል። ሌሎቹ ቅዱሳን አባቶቻችን በመክሊቱ ተጠቅመውበታል። ምናልባት እኛ በቤተ ክርስቲያን ውስጥ የቀበርነው መክሊት ይኖር ይሆን?
ስናገለግል በመቅደሱ አገልግሎት የቀበር ነው፣ በማህሌቱ አገልግሎት የቀበር ነው መክሊት ይኖር ይሆን? እንዲያ ካለ ልብ እናድርግ ክርስቲያኖች፣ ኦርቶዶክሳውያን ሊቃውንት፣ መምህራን፣ ምእመናንና ምእመናት እግዚአብሔር የሰጠን ብዙ መክሊት አለ። ያለ መክሊት አልፈጠረን። እኔንም እንዲሁ ዝም ብሎ አይደለ የፈጠረኝ ልንል አንገባም። ጸጋችን ይልቁንስ የተዳፍኖ ከሆነ ያን የተዳፈነውን ጸጋ እንዲገልጥልን እግዚአብሔርን እንጠይቀው። ጸጋችን ተሰውሮን እንጂ ያለ ጸጋ ተፈጥረን አይደለም። ጸጋችን ስላላወቀው ነው። ስለዚህ መንገዱን ምራኝ ማለት ይገባል። ግን ተኝቶ መንገዱን ምራኝ አይባልም። መንገድ ጀምርና መንገዱን ይመራል። እንደተኛ እኮ አቁመኝ አትልም። ለመንቀሳቀስ ሞክር ማለት ነው። ሳይዘራ አብቅልልኝ የሚል ሰው አለ እንዴ? ሚስት ሳታገባ ልጅ ስጠኝ ትላለህ እንዴ? አግባና ከዚያ በኋላ ልጅ ስጠ። ዝራና እግዚአብሔር ያብቅል። ስራ ጀምርና እግዚአብሔር ስራውን ይባርክልን። መጽሐፍ ግለጥና ማንበብ ጀምር። ከዚያ በኋላ እግዚአብሔር ትምህርቱን ይገልጣል። ተኝተህ ግለጥልኝ ትላለህ እንዴ? ዝም እኮ ከባድ ነው በእውነት እንዴ። የአሁኑ ትውልድ እንደዚያ ነው። ተኝቶ እንደው ዝም ብሎ እባክህ ግለጥልኝ ይላል። በፈተና ቀን ሄደህ ብቻ ግለጥልኝ ብትል ይሄ በእውነት እግዚአብሔርን መናቅ ነው። ስራ ተሰራ ዘንድ ነው እግዚአብሔር እንኳን በዚህ ዓለም በገነትን ማዳምን ስራ ነው ያለው። ተገበራ ነው ያለው። ጋር ውጣ ውረድ ነው የተባለ። ከዚያ ውጭ ሊባርክልህ ሲመጣ የሚባረክልህ ታጣለህ። እና እግዚአብሔር አምላካችን ቸርነቱን፣ ምሕረቱን፣ ይቅርታውን ያሳድርብን። ስብሐት ለእግዚአብሔር ወለድንግል ወላዲቱ ወለክቡር መስቀሉ። ይቆየን።